አምላካችን አላህ ሁሉም ሰው እሱን በማየት አይቸገሩም። እንደ ጨረቃና ፀሐይ እንደምታየው ይታያል ነው። እንደዛ ይመጣና ሰው ሁሉም ያዩታል። ከዛ በማያውቁት መልክ ነው የሚመጣ በዚህን ጊዜ እና ይህ አምላካችን አይደለም ምናምን ስሉ ከዛ ጋርመንቱን ገለጥ አርግቶ ያዩታል ማለት ነው። ነው ከዛ ሁሉም አጠቃላይ የሰው ልጅ ማለት ነው ያመኑት በግንባራቸው ይወድቃሉ። ያላመኑ ግን አይችሉም። ሁለት ታሪኮችን እየጨፈለክ ነው። በማያውቁት ቅርጽ ሲመጣ እኮ አናቅህም አንተ ጌታችን አይደለህም ብለው ያባርሩታል እኮ። በኋላ ግን በሚያውቁት ደግሞ ይመጣና እኔ በምን ታውቁታላችሁ ሲላቸው በባቱ ይሉታል። ባቱን ይገልጣል ነው የሚለው። አዎ የክርስቲያን ጥያቄ ደግሞ አዩትም ነው አይታያቸውም ነው። ግን በሁለቱም ቦታ ይታያቸዋል። ግራሚንግ ስለዚህ አላህ ሁለት አይነት ቅርጽ አለው ማለት ነው። አንድ እናንተ የምታውቁት፣ አንድ ደግሞ ማታውቁት። ኦኬ አሁን ምንድነው ለነሱ አዲስ የሆነው ጋርመንቱ ብቻ ነው። ጋርመንቱን ገለጥ ሲያደርግ ልብሱን ወይንም ግርዶሹን ገለጥ ሲያደርግ ያውቁታል ማለት ነው ማን እንደሆነ። ሄዶ አይመጣም፣ ቅርጹም አይቀይርም። ሄዶ ነው የሚመጣው። አናዘር ሼፕ ይመጣል ነው ሄዶ ይመጣል። ጋርመንቱን ብቻ ነው ገለጥ የሚያደርገው። እንደዛ አይደለም የሚለው በማያውቁ ቅርጽ ይመጣል ይላል። ከዛ በኋላ እንደገና በሚያውቁ ቅርጽ ይመጣል ነው የሚለው። ቅርጽ ቅርጹ ሂጃብ ነው ብለህ ነው የምታምነው? ቅርጹ ሂጃብ አይደለም። ይሄ እኮ ጋርመንቱ ነው። እንደዛ ከሆነ በማያውቁት ቅርጽ እየተባለ እንዴት ነው ሂጃቡ ነው? በሂጃቡ ምክንያት ነው እንዴት ትላለህ? ቅርጹ ራሱ ወንደርፉል። እሺ ተው። ቅርጹ ራሱ ከሆነ ጋርመንቱን ብቻ ከሽኑ ገለጥ ሲያደርግ እንዴት ነው ማወቅ የቻሉት? እሱም የኛ ጥያቄ ነው። አንድም ምክንያቱም ስለማታውቀው ነው። ተመሳሳይ አንድ ነገር ስለሆነ ግርዶሹ ብቻ ስለሰፈናቸው ነው። ባቱን የታይቀረው ነው ልታውቀው የቻልከው። ባቱን ራሱ በምን አወቅከው? ከዚህ በፊት አይተውት ያውቃሉ እነኛ አካላት? አላየነውም ብላችሁ የምታምኑት ታዲያ እንዴት አወቁት? ባቱን ራሱ ሌላ ጥያቄ እኮ ነው። ሌላ ዲሌማ ነው። ባቱን እንዴት ታውቀዋለህ? የዛን ዕለት ግራሚንግ የመጀመሪያ ጊዜ ነው ያን የሚገልጥልህ። ኦኬ ሙስሊሞች አማኞቹ ማለትም ሁሉም የሰው ልጅ በቂያማ ቀን አምላካቸው ማን እንደሆነ አላህ ያሳውቃቸዋል። ኦልሬዲ ያውቁታል። ያሳውቃቸዋል ሳይሆን ያውቁታል። የሚያውቁት ደግሞ በምንድን ነው? በባቱ በቃ ፈርስት ታይም አይቶታል ማለት ነው። ከዛ ሰከንድ ታይም የተያዩት በቃ ያው ይኸውልህ እንደ ጨረቃ ወህንም እንደ ፀሐይ ሁሉም ሰው እሱን በማየት አይቸገርም ነው አይደለም ምለው። እንደዛ ታይቶ ገነት የገቡ ነው። ገነት የገቡ ገና ገነት አልገባችሁም። አሁን ገነት ሳገቡ እኮ ነው ገና። ይሄ ሀዲስ ምንድን ነው? ስለ ፕሮፌሲ አይደለም ስለ ምንድን ነው የሚያወራ? ግራሚንግ ይህንኛው እኮ ገና አይሁዶች፣ ክርስቲያኖች እና ሙስሊሞች ተሰብስበው ለመለየት እኮ ነው። ሲለይ ነው ገና ገነት ሳገቡ ነው። ስለዚህ እንደ ጨረቃ የምታዩት ገነት ከገባችሁ በኋላ ነው። ይሄንኛው ግን ገና ፍርድ ላይ ነው የምታውቁት። ይኸውልህ ሁሉም ነገር ይመጣል። ሲኦልም በእንጅሎቹ በሸንሸለት እየተቆጠተ ይመጣል። ሄቭንም ገነትም ትቀርባለች። አርሽም አራቱ ኤንጅሎች ይዞ ይመጣሉ። ሁሉም ሰው እኮ ለሁሉም ሰው የምታይ ነገር ነው እኮ። ችግር የለ፣ እኛ ጠብ የለንም እሱ ላይ። መጡ ማተር አደርገንም። አሁንም እኛ አላህ ላይ ነን፣ የአላህ አባት ላይ ነን። ሁለቱ ቅርጽና አላህ ሁለት አካል መሆኑና እነሱ የታወቁት ያንን ነገርስ የሚለው የት አይተውት ነው? መታየት ላይ ነን እኛ ትኩረታችን። በቃ አይቶታላ። ያላዩት ነገር እንዴት እኮ እኛም እያልን ያለ ነው። የት ነው ያዩት? መቼ ነው ያየኸው? አሁን አይታችሁታል ማለት ነው አላህን። እንደዛ ከሆነ ደግሞ ማን ነው ያየ? አሁን ያየ ሰው የለም። ያው ገነት ስንገባ ነው የምናየው። እንደዛ ተሆነ ገነት እኮ ገና አልገባህም እኮ። ገና ገነት ሳገባ እኮ ነው በባቱ እናውቀዋለን ብለህ ባቱን የምታየው እኮ። የት አይተኸው ነው?
እኮ ነገርኩ እኮ አላህ ሰው ልጅን ያሳውቃል ራሱን ምን እንደሆነ በቂያማ ቀን ማለት ነው። ያሳውቃል ሳይሆን እነሱ ናቸው የሚያውቁት። በቃ እንዲሁ ሰው ልጅ በቂያማ ቀን ያውቃል። ግራሚንግ እሱ እኮ አሳውቋቸው አይደለም፣ እነሱ ናቸው አንተ ጌታችን አይደለህም ብለው ያባረሩታል። ከዛ በምንድን ነው የምታውቁት ሲላቸው በባቱ እናውቀዋለን፣ በባቱ ነው የምናውቀው ሲሉ ሂጃቡን ሲገልጽ አንተ ጌታችን ነህ ብለው ከዛ ለዛ በሚያውቁ ቅርጽ ለመጣው ይሰግዱለታል ነው የሚለው። ኦኬ አንደርስታንድ አድርገኝ እስኪ። ይኸውልህ ገና ሳይመጣ በሰው ልጅ ጭንቅላት ውስጥ አምላካቸው ማን እንደሆነ ያውቁታል። በቂያማ ቀን በትንሣኤ ቀን ማለት ነው። በችሎታው ያሳውቃቸዋል። እንደዛማ ከሆነ ደወረስ ሀዲስ አመጣብሃለሁ። እነሱ በሚያስቡ ጭንቅላት ይመጣል ካልክ፣ ስለዚህ ጢንዚዛ አስቦ ከሆነ ጢንዚዛ ሆኖ ሊመጣለት ነው። እዛኛው ጋር ደግሞ ጉሬዛ አስቦ ከሆነ ጉሬዛ ሆኖ ሊመጣለት ነው። እንደዛ የምል ሀዲስ የለም አለ። ልሰጥስ አምጣ። ኦኬ ክርስቲያን አንዴ ክፈትልኝ። ምክንያቱም ባሰቡት እሳቢያቸው ጭንቅላት ይመጣል ስለሚል፣ እንደዛ ከሆነ ደግሞ ምን ይሆናል ማለት ነው? አንደኛው ጢንዚዛ ካሰበ ጢንዚዛ መስሎለት ይመጣል። አንተና እኔ አንድ አይነት ስለማናስብ ማለት ነው። እነሱ ባሰቡት ቀርቦ የሚመጣ ከሆነ ኦኬ። አንዴ አዲስ ሸግላር ወጥቻለሁ። ችግር የለም ያወጣው ኦኬ። አሻጣን አንዴ ኦኬ። ምንድን ነው የከፈትከው? ቡሃሪ 4581 ኦኬ። ምን ይላል መሰለህ? እሺ then Allah the Lord of the world will come to them in a shape nearest to the picture they had in their minds about him. ኦኬ። ስለዚህ አንተ አምላክ ምን አይነት ባይምሮህ ያስከው? ኦኬ ወንደርፉል። ያው ይህንን ነው እኮ የምልህ። አየህ እኔን የምለውን አመጣው። ይኸውልህ እነሱ በሚያስቡት ነው ያለው። ሰው ይሄ ነገር አንድ ሰው ሳይሆን ጀነራሊ አጠቃላይ ሰው ልጅን እዛ የቆሙትን ነው። እነሱ በሚያስቡት ሼፕ ነው የሚመጣላቸው። ቴንኪው አመሰግናለሁ። እሺ ይኸውልህ የእኔ አምላክ አይታይም ነው ያልከው። አትሩት ቆይ። ስለዚህ እነሱ ለአይምሯቸው ቀርቦ ነው በሚያስቡት ይመጣላቸዋል። እኔ ጥንዚዛ ካሰብኩ ጥንዚዛ መስሎ ሊመጣ ነው። እኔ ዝንጀሮ ካሰብኩ ዝንጀሮ መስሎ ይመጣ ነው። ኦኬ እስኪ እዚህ ያቸው አይደለም የሚለው። ኦኬ ቀጥል። ይሄን ሀዲስ እኮ ያነበብነው ለአንድ ሲንጉላር ወይንም ፕሉራል ሲንጉላር አይደለም፣ ፕሉራል ነው እኮ። ሁሉም ሰው ልጅ ነው እኮ። እነሱ በሚያስቡት ነው በቃ። የሚያስቡት ደግሞ አንድ ሀሳብ አይደለም፣ አንድ ነገር አይደለም የሚያስቡት። አንድ ሀሳብ ነው ያላቸው። ሁሉም ሰው አንድ ሀሳብ ነው ያለው። በቂያማ ቀን አንተ ነው ያልከው። ገና እኮ እንትን ገነት አልገቡም እኮ ገነት አልገቡም። ገና ገነት ሲገቡ አንድ አይደሉም። አንድ እንዳልሆኑ እዚሁ አዲስ ላይ ላሳየ እችላለሁ። ለአላህ መስገድ እንኳን ያልቻሉ ጀርባቸው ለሾኦፍ ወይም ለታይታ የሰገዱ በምድር ላይም አሉ። እዚህ ውስጥ መስገድ ማይችሉ በኋላ ስገዱ የሚባሉ እንዳጥንታቸው ጀርባ እንትናቸው ቀጥ ብሎ ይቀራሉ። አንድ ሀሳብ አንድ አይደሉም። ኦኬ በእናትህ ይሄን የአዲሱን ቁጥር ንገረኝ። በጣም ኢምፖርታንት ነው። አየህ እውነትን እንደዚህ ነው እኮ የምታወጡት። እውነት ነው። በደንብ ያዘው። ድገምና ዜም ነው የምለው ዜም። ስለዚህ ጭንቅላት ስንት አላህ እንደሚሳል አሰቡት እንግዲህ። ቁጥሩ ብቻ ንገረኝ። አንዱ እግር ሲስል ስማ፣ ያ እግር ሲስል ጭንቅላት ሲስል የሚለውን ክፈትልኝ። ግራ እኮ ነው የሚያጋባው አለ። ምን አይነት አላህን ነው ዘንድ የምንወጣው አለ። እውነት እኮ ነው። አንደኛው አላህን አሁን ባቱን ሲስል ምን አይነት ባት ይስላል? ባይምሮ እንግዲህ አስቡ። ትልቅዬ ባት የዝሆን ያህል ሲስል፣ አንደኛው ደግሞ የጦጣም ያህል ሲስል። ስለዚህ የተለያየ ባት ነው የምስለው። ከዛ ይመጣል። ይሄ ያንተ ሀሳብ ነው። ወላሂ ላዝም ያንተ ሀሳብ ነው። አየህ ማሳሳት ፈለግከው ያንተን ክራውድ።
አይ ምንም አልተሳሳትኩም። ያንተ ሀሳብ ነው። እዛ ሀዲስ ላይ እኮ ቀጥታ ቁጭ ብሏል። አንድ ሰው ብቻ አይደለም እኮ የምናገረው። አላህ የምናውቀው በሺኑ ነው የምናውቀው ነው አይደለ? አንድ ሰው አይደለም የምናውቀው፣ ሁሉም ሰው ልጅ ነው የምናውቀው። በአቱን የታየተ ነው ያወቀው። በአቱን የታየው ቴንክ ዩ። የኔ አምላክ ደግሞ አይታይም ነው ያልከው። ልጁን ያየ አባቱን አየ ነው፣ አባቱን አይቷል ነው። እና ልጁን ያየ ሰው ይታያል ማለት ነው። እንዴት ታረጋለህ? ምን ታረጋለህ? ምን አሳቀ ካዳ? ልጁን እኮ በስጋ ነው ያየ ነው፣ በስጋ ተገልጦ ነው ያየ ነው እንጂ በመንፈሳዊ ባህሪ ቆይ ኦኬ። ልጁን ያየ እግዚአብሔርን አይቷል ነው ማለት ያው እኔንም ስታይ እግዚአብሔርን ታያለህ። እንኳን ልጁን እኔንም ስታይ በእኔ ውስጥም የእግዚአብሔር ቅዱሱ መንፈስ አለ። ያ ማለት ግን እግዚአብሔርን በአካል ታያለህ ማለት አይደለም። ልጁን ያየ አብን አይቷል ብሏል። ስለዚህ ምን ታደርገዋለህ? በስጋ ተገልጦ ያየ ነው። ቆይ አዳምጣ። እሺ ቀጥል። ኢየሱስን በስጋ ተገልጦ ነው ያየ ነው። በስጋ ተገልጦ አይተነዋል። ቃል ግን አስቀድሞ የሚታይ በባህሪው አይደለም። ቃል በሁሉ የሞላ ከታይምና ከስፔስ ውጭም ያለ ነው። በስጋ ሲገደድ ግን በስጋ ታይቷል። ኤኒዌይስ ክርስቲያን ቀጥል። አንዴ እናዳምጠው ቪዲዮ እንጂ ይህን ያክልማ እንደዚህማ ትበሏቸው ይላለን። እያንዳንዱ ሙሸቢህ የሚስለውን የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ፣ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ቢመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። ሳይ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይህን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ እያሉ ወልዕያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ፣ ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ይኸው እነዚህ ናቸው በቂያማ ቀን ሄደው አላህን ልክ በአይምሯቸው በሳሉት አይነት ቅርጽ ሆኖላቸው ይመጣል። አንዱ ሁለት እጅ ይስላል፣ አንዱ እግር ይስላል፣ ተለቅ ያለ እግር፣ ቀጠን ያለ እግር፣ ረዘም ማጠር ያለ እግር፣ አንዱ ብዙ አይን ይስላል፣ አንዱ ሁለት አይን ይስላል፣ ሁለት ጆሮ ይስላል። እንደዛ የሳሉት በሳሉት ቅርጽ ሆኖ ስንት አላህ በቂያማ ቀን እንደሚመጣ ክርስቲያን አንድ ጥያቄ ላንተ። ሙስሊሞች በቂያማ ቀን አምላካቸውን እንደ ጨረቃ ወይም እንደ ፀሐይ አይደለም የሚያዩት? መልስለት እኛ እንደ ጨረቃ እንደ ፀሐይ ማለት አሁን ፀሐይ በምን ነው በላይ ያለች፣ ጨረቃም በላይ ያለች። የሙልቂያማ አላህ የምናየው በላይ ሆኖ እኛ በላይ በአቅጣጫ አይደለም። ምክንያቱም አቅጣጫን የፈጠረ ጌታ በአቅጣጫ አይገለጽምና የምናየው ጀነት ውስጥ የገቡትን ብቻ ነው። አይን ወር ላይ ቀና ብለህ ወርታሽ ወይም ወደ ጎንና ዞር ለህ አይደለም የምታየው። እንዴት ነው? በዛም ቦታ ያሉ ብቻ ነው የሚገለጽላቸው። ይሄ ለምሳሌ አሁን እኛ ሐሙተን ስንቀሰቀስ ጀሃነም የሚገባ እንኳን ያንዱ ሰው ጥርሱ ተራራን ያክላል ነው የሚባል። ይሄኛው ሰውነታችን አይደለም የሚቀሰቀሰው፣ ይሄኛው አይናችን አይደለም የሚቀሰቀሰው፣ ሌላ ነው። እንደዛም ሆኖም አላህ ያለ ቦታ ያለ አቅጣጫ እና ያለ እንደዚህ ነው እኛ መግለጽ በማንችል በዚህ አሁን የተሰጠና አእምሮ መግለጽ በማንችለው ሁኔታ አላህ እናየዋለን። ያኔ እንዴት ለሚለው በሰዓቱ ነው እንጂ አሁን እንዴት አይባልም። ምክንያቱም እቺ አእምሯችን ከአቅሟ በላይ መያዝ አትችልም፣ መድረስ አንችልም እኛ ተውና። ይሄ ለምሳሌ አንተ እድሜ 25 ከሆነ ከ25 ዓመት በፊት እናትህ ሆድ ውስጥ እያለ ምን አይነት ነገር ሲሰማ ነበር ወይም ምን ነበር ከበጠይቅ አንተ አእምሮ ያየው ቪዲዮ ትስላለህ እንጂ እቺና ተብለህ ልትነግርልህ ትችልም። አንተ አእምሮ ሊደርሱ አይችልም። እጁን ነው የምታዩት፣ እግሩን ነው የምታዩት? ለእኔ ጥያቄው
ያወቀ እጅን ባቱን ታያለሽ ዋ አንተ ان الله كما قال بالقران ليس كمثله شيء وهو السميع البصير አላህ በቁርአን ላይ ማንንም አይመስል ጅግር ምናምን ነገር ብሎ ነገር የለም። ዋ ስለዚህ ባቱንም እግሩንም እጁንም ፊቱንም አይኑንም አታይም የለው። እነሱ የታችኛው ሰፈር እምነት ነው ያለው። ኦኬ ይሄ ሀበሺ መሰለኝ ወንድሜ። ፈረንጅ ነኝ ይቅርታ ግን ፈረንጅ ላይ ነኝ አውሮፓዊ ነኝ ሀበሻ አይደለሁም። ያ ወጥ ነው የምትመስለው እያየው ነው እኮ አውሮፓዊ ነኝ። ይሄ ካፍር ነው እኮ ከካፍር ጋር መስጊድ የሰራ ካፍር ነው እኮ። ውረድ እስኪ ኖ አቡ ሀይደር አይደለም ያልኩ አቡ ሀይደር አይደለም ልጁ የሆነ ከመጠጥ ቤት መሰለኝ የመጣ ውረድ አንተ አጎቴ ነው ከመጠጥ ቤት የመጣው። ያ ይኸውልህ ወንድሜ አዲሱን ትቀበላለህ ወይስ አትቀበልም? ስማ እስኪ አሁን ነቢያችሁ ነው ወይስ አላህን ያስተማረህ የማታውቀውን ሰው ከዚህ ነው የመጣ ብለህ ካፊር ነው ለመግለጽ ይሄ አኽላቅ ይሄ ማንነት ማን ይሰጣል? ከየት ነው የተማረው? ኦኬ ወይት ቁርአን ላይ ሺን የምታይበት ቀን የምለውን እንዴት ታደርጋለህ? ቁርአን ላይ እሱ ነገር እኮ ከቂያማ በኋላ ነው እኮ አልኩህ። ስለ ጀነት ነው እኮ ብዬ አንተ አእምሮ አይደሽም እኮ። እና ታዲያ እኛ ስለምንድን ነው ስለዚህ ምንድን ነው የሆነው? ስለምንድን ነው እያወራን ያለ ነው? ይሄ አእምሮ የፈለገውን ያህል ይሳል አላህን አደርስበትም እኮ አልኩህ። ምክንያቱም ማን ነው የሳለው? ሺኑ ምን አይነት እንደሆነ ማን ነው የሚያውቀው? ነው አንተ ነገርከኝ እኮ እየነገርከኝ ነው። እንግዲህ አንተ የሙል ቂያማ ጨረቃና ፀሐይ ሆኖ ላይ ወካል የሆነ ብርሃን ትዝሎኛል ከላይ አቅጣጫ ነው ማን ነው እንደ ጨረቃና ፀሐይ ነው ሰው ጨረቃና ፀሐይ ለማየት እንደ ቲቪ ለማየት አይ ጭንቅላቱ ወደዚህ ይቸገራል። ጨረቃን ለማየት አይቸገርም። በቆመበት ነው አላህ አይን ወር ላይ ታደርገዋለህ። ግዴታ ነው የተው ኦ ማይ ኦኬ እኔ ከክርስቲያኖች ጋር ልነጋገር ነው የመጣሁት። እጅግር ካለው እኮ ከአንተ ጋራ ከሆነ ይኸውልህ ለብቻ እዛው ማለት ነው እዚህ መድረክ ላይ ሳይሆን እዛው ለብቻ እንነጋገራለን። አሁን እኔ ይኸውልህ ከነሱ ጋራ ገነት ሲገቡ ንፋስ ከሚሆኑት ጋራ ነው ማውራት መፈልገው። አምላካቸውን የማያዩት ማን እንደሆነ የማያውቁት ሰይጣን ይሁን ወይ ምንም የማያውቁትን እነሱን ትንሽ አይዲያ ልሰጣቸው ነው እንጂ ለአንተ አይደለም። ግራሚንግ አዳምጣ። እሱንም እኮ መስጊድ የሰራ ካፊር ብለዋል እኮ። መስጊድ እኛ አልሰራንም። አይ ትንሽ አናዶኝ ነው ገብቶ እዚህ ጋር ከኔ ጋራ ማውራት ሳይሆን ሌላ ቦታ ቢያወራ ይሻለው ነበረ። እዚህ ጋር ለማደጋፊ ሊሆን ነው የሚመጣ። አዳም እጅ እግር ባፊት ያለውን በሙላት አንተ ታያለህ አይደለ? ያ በቂያማ ቀን እሱ ደግሞ ያንን አይ ያ ከእናንተ ጋር ነው እሱ አይታይም። የእሱ አምላክ ይታያል ብለህ ያ እኮ መድረክ ሰጥቻለሁ እኮ ለሱ እና የእሱ አይዲያ ሌላ ነው። እንደሱ የሚመስሉ ሌሎች አሉ እኮ። አሁን ምን ታደርጋለህ መሰለህ? ይኸውልህ ወንድሜ አጎቴ በሽር ሌላ ቦታ እንነጋገራለን። ችግር የለውም። ለምንድን ነው እንትን ስትል እንትን ያልኩ መስጊድ የሰራ ካፊ ስትል የእኛ ሰው እንዳይመስልህ ነው። ራሳችሁ ኖ አናዶኝ ነው። ገብቶ መናገር አልነበረበትም። እየነካኝ እኮ ነው ሰውዬ። ይኸውልህ ስለኔ እኮ የምታወራለህ እኔን እኮ እንዲያውም ልንገር፣ እነሱ አልነካቸውም። ለኔ ነካኝ መተህ እኔን ስለኔ እኮ ነው ያወራ። ስድብ በኔ እኮ የጀመርከው እንዴት ነው? እነሱ ያወራው እኔም ስድብ እኮ ነው። እንዴት ከኔ በፊት መድረኩን እዘህ በምታውቀው አዲያ ብትናገር እኔ ወደ ላይ ወጥቼ እንደዛ አይደለም አልልህም። ቢኮዝ እነሱን ከአንተ ጋራ ይኸውልህ እነሱን ከአንተ ጋራ መነጋገር አይፈልጉም፣ ይጥሉሃል። ቢኮዝ እነሱ የያዙ ይኸውልህ ጠይቆኛል እኮ መልሼለታለሁ። ጠይቆኝ አላህ እንደዚህ ትለዋለህ እንደዚህ ታየዋለህ። ኦኬ ሊውረድልህ። ኦኬ ከነሱ ጋር እነሱ ይጠይቁ መልሰው በምታውቀው አዲስና አንተው ተጋደታቸው። እኔ ጨርሻለሁ። ይማቅም ሲያጣ ሰው ወደ እኔ እንትን እያለ ምንድነው ያጥታሉ
አይ ቲንክ ግራቢንግ እያለ ያለው አጎቴ አችልም ማስረዳት እኔ በሻላለሁ ነው። አጎቴ እያለ ያለው ለምን ይደርባል ታዲያ? ኦኬ እኔ ካልቻልኩኝ ለምንድን ነው ከእናንተ ጋር ለምንድን ነው የማይቀጥለው? ለምንድን ነው ወደ እኔ ወደ አንተ መጣው? እኔ ሁለታችሁን አይደለሁም። እኔ አጎቴ ምን አቋም እንዳለው ታውቃለህ? እና ሜቢ አጎቴ አቋም ባላወቅ በሽር የእናንተ እየቀጠፋችሁብን ነው ብሎ የሚያምን ልጅ ነው። በእስልምና ስም ስህተት እያስተማራችሁ ያላችሁ ነው ብሎ የሚያምን ልጅ ነው። ሜቢ ማታውቀው ከሆነ ግራሚንግ። ስለዚህ ሙስሊሞች የእናንተን አስተምሮ በጣም አደገኛና በጣም የተሳሳተ ብሎ የሚያምን ነው አይደለ በሽር? ገብቶታል። ከዛ አንጻር ነው ማይ ላይፍ 1 2 3 4 ማውራት ይቻላል። ሰላም እንዴት ነሽ? አለው ሰላም ነኝ። መስገና ሙስሊም? አዎ ሙስሊም ነኝ፣ ግን ተማሪ ነኝ አሁን። ኦኬ እሺ ኦልራይት ዶት እሺ ቀጥል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ በሙላት ይታያል ብለህ ታምናለህ? ይታያል። ኦኬ በመጀመሪያ እኛ ሙስሊሞች አላህ ሱብሓነሁ ወተዓላ ስለ ራሱ ባህሪ እንዲሁም ስለ ራሱ ያጸደቀውንና ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን ያለምንም ማጣመም ያለምንም መቀየር ያለምንም ትርጉም የለውም ለማለት እንቀበላለን። እነዚህን ስንቀበል ምን ከማድረግ ጋር ነው? አላህ ሱብሓነሁ ወተዓላን ከፍጡራኖች ጋር ካለማመሳሰል ጋር ነው። አላህ እጅ አለኝ ብሏል በቁርአን ላይ። አላህ እጅ አለው ብለህ ስትጠይቅ አላህ እጅ አለው ብለህ አምነህ ከሆነ ማለትም ከቁርአን ለኛ ማስረጃ እያመጣህ ከሆነ እዛው ቁርአን ላይ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር ይላል። እንኳን የአላህና የኛ የፍጡራኖች እጅ አንድ ሊሆን ቀርቶ የኔና የከብት እጅ አንድ አይደለም። የኔ እግርና የድመት እግር አንድ አይደለም። ፈከይፈ ቢላሂ ዐዘ ወጀል። ታዲያ እንዴት ነው አላህን የመሰለ ሀያል የሆነ ጌታ ከአንተ እጅ ጋር ልታመሳስለው የምትችለው? ስለዚህ ከቁርአን የምታመጣ ዶዶት አክቹዋሊ ፖይንታችን አለም የአላህ እጆች ማንን ይመስላሉ የሚል ጥያቄ እስካሁን አልጠየቅንም። ጥያቄው ምንድን ነው? ጥያቄያችን ይታያል የሚለው ላይ ብቻ ነው ፎከስ የምናደርገው እንጂ አፌርም ታደርጋላችሁ፣ እነሱን ትቀበላላችሁ። አካላቶች አሉት የማንም አይመስሉ። እሱ ማተር አያደርገንም፣ ችግር የለውም። እንኳን ከእንስሳት ጋር ምን መልፋት አይጠበቅብም። የኔና ያንተ እጅ ራሱ አሻራችን የተለያየ ነው። የኔና ያንተ አይን አሻራችን የተለያየ ነው። ሰው ብዙ ማተር አያደርግም። ኦኬ ማንም አይመስልም፣ አካላቶች አሉት። ግን ያን ማንም አይመስል አካላቶችን አላህን በሙላት ታዩታላችሁ አታዩትም? አላህ ሱብሓነሁ ወተዓላ እንደሚታይ በቁርአኑ ተጠቅሷል። ራሱ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል። አላህ ሱብሓነሁ ወተዓላ በቁርአኑ ምን ይላል? ጠይቀሃል፣ አዳምጥ። አይ ተስማማን፣ በቃ እንደሚታይ ተገልጧል ካልክ እስካሁን ግን አልታየም አይደል? ዱንያ ላይ አይታየም። ምክንያቱም ሙሳ ዐለይሂ ሰላም ሊያህ ብሎ ሲጠይቃቸው ለን ተራኒ ነው ያለው። በፍጹም ልታያኝ አትችልም። እዛው ቁርአን ላይ ምን ይላል? ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። የዛኔ የውመል ቂያማ ፊቶች አላህን ይመለከታሉ ይላል። ስለዚህ እኛ አላህን የምናየው ቂያማ ላይ እንጂ ጀነት ውስጥ እንጂ አሁን በዱንያ አይደለም ማለት ነው። ምክንያቱም እኛ እሱን የማየት ኃይሉ የለንም፣ አቅሙ የለንም። ይሄ ቁርአን ላይ አላህ ሱብሓነሁ ወተዓላ በግልጽ ተናግሯል። ስለዚህ እያልከኝ ያለኸው አላህን ታይምና ቦታ ማተር ያደርገዋል እያልከኝ ነው ማለት? አብራራው። ማለቴ በዱንያ ላይ አይታይም የውመል ቂያማ ነው የሚታየው የሚለውን ታይምና ቦታ ካረከው በራስህ አረዳድ ችግር የለም። አይ በራስህ አረዳድ ሳይሆን አሁን ልናየው አንችልም፣ ምክንያቱም ካየኸኝ እንደዚህ ይፈጠራል ያለው አካል አሁን አይቻልም ያለው በኋላ ከተቻለ ማተር ያደረገው የቦታና የታይም ነውናል ማለት ነው።
ስለዚህ እንደ ፍጡር አላህ ላይም የጊዜና የቦታ ሁኔታ ተጽዕኖ አመጣበት ማለት ነው። ምን አይነት ተጽዕኖ? ያን የነበረውን አቅም አሁን የነበረውን አቅም ያኔ እንዲያደረገው። ምን አይነት አቅም? አሁን ያነበረውን አቅም ለምሳሌ ቢያዩህ አሁን ብታየው አሁን ሊያጠፋህ የሚችለውን ያኔ አለማጥፋት። አዎ አላህ ሱብሓነሁ ወተዓላ የውመል ቂያማ እሱ እንድናየው ጀነት ውስጥ እንድናየው ተናግሯል። እንዴት መጀመሪያ ያልሰጠን ኃይል የዛኔ ኃይሉ እንዴት ሊመጣ ቻለ? አላህ ሱብሓነሁ ወተዓላ የሚያደርግልን ኃይል ሊሆን ይችላል። አላህ ሱብሓነሁ ወተዓላ የወሰነው ሊሆን ይችላል። ብቻ እኛ ይህን ስናረጋግጥ ያለምንም አይነት ሁኔታ ሳንገልጽ እሱ ከተናገረው ውጭ ሌላ ጭማሪ ሳንጨምር እናምናለን። ስለዚህ ታይምና ቦታ ማተር የሚያደርገው ከሆነ እንዴት ነው ፈጣሪ ሊሆን የሚችለው? ፍጡር ነው እንጂ ታይምና ቦታ አሁን እኮ ዱንያ ላይ አይታይም፣ የውመል ቂያማ ይታያል ነው እያልን ያለ ነው። ይህ ታይምና ቦታ ገደበው አልገደበው አይባልም። አሁን ላይ ለምንድን ነው የማናየው? ታይም ማለት ጊዜ ማለት ጊዜ ማለት መቼ የሚለው የሚያሳይ ነው አይደለ? አሁን አይታይም። መቼ? በቂያማ ቀን። ጊዜ ማለት መቼ ነው የሚታየው? በቂያማ ቀን። የት ለሚለው ገነት ቦታ ነው። ገነትም መቼ? ቀን ነው። ታይም ነው፣ ጊዜ ነው አይደል? ስለዚህ ባህሪው ከሆነ የትም ይሁን መቼም ይሁን ተመሳሳይ ነው የሚሆነው። ለውጥ አይመጣም መቼም ማለት ነው። አለመታየት ባህሪው ከሆነ ያለፈው አሁንም ቀጣይም ወደፊትም ተመሳሳይ ነው መሆን ያለበት ባህሪው ከሆነ ማለት ነው። እሺ ግን ገነት ውስጥ ሲሆን እንደዚህ ይሆናል፣ ከትንሣኤ በኋላ እንደዚህ ይሆናል ምትል ከሆነ ታይምና ቦታ ሰጠኸው ማለት ነው። ለሱ ማተር አደረገው እኮ ምክንያት አለው አልኩ። አሁን ዱንያ ላይ አላህ ሱብሓነሁ ወተዓላ እኛ እሱ እንዳና ያደረገብን ምክንያት አለው። ይሄን ዑለሞች ይጠቅሳሉ፣ ልዘረዝርልህ እችላለሁ። እኛ በዱንያ ላይ አላህ ሱብሓነሁ ወተዓላ እንዳናያ በአኼራ ላይ እሱን እንድናያ ያደረገበት ምክንያት ብለው ከሐዲስ እስቲንባጥ አድርገው ወስደው ጨምቀው ያመጡት ምክንያቶች አሉ፣ መጥቀስ ይቻላል። አንደኛ የኛ ኃይል ያንን ብቁ አይደለም፣ ዱንያ ላይ እሱን ለማየት ብቁ አይደለም። ሰውነቶቻችን፣ ኃይሎቻችን ዱንያ ላይ አላህ ሱብሓነሁ ወተዓላ ለመመልከት ብቁ አይደለም። ይሄ ደግሞ በግልጽ ሐዲስ ላይ ተቀምጧል፣ ቁርአን ላይም ተጠቅሷል። ከነቢያችን ሙሳ ዓለይሂ ሰላም ጋር የተያያዘውን ታሪክ ያመጣልን ማለት ነው። እሱን የማየት አዎ። ስለዚህ ያ ማለት ነው ማለት ነው የሆነና ኃይል ለምሳሌ ብገፈትረው አንድ አካል መጥቶ ቢገፈትረው ሄደ ብገፈትረው አቅም ታጣለህ። የሆነ ሰዓት ላይ ስፖርት ሰርተህ መጥተህ በቀላሉ እንደምገፈትረው ማለት ነው። ውጪዝ አንተ ለውጥ ስታመጣ አላህ ላይ ለውጥ ማምጣት ትችላለህ ማለት ነው። ብዙ ነገራቶች እኮ አሉ ዱንያ ላይ የማንችላቸው፣ አላህ ሱብሓነሁ ወተዓላ ግን የውመል ቂያማ ያስቻለን ነገራቶች ብዙ ነገራቶች አሉ። ልብ በል ፍጡር ላይ አይደለም ፈጣሪ ላይ ለውጥ ከመጣ ግን እስቲል ጥያቄው አይምሮ ውስጥ ይቀራል። ፍጡር ላይ ከሆነ ማተር አያደርግም። ለውጡ እየመጣ ያለው ግን ከፈጣሪ አንጻር ነው። ልብ በል ከፍጡር አንጻር አለ። ከፈጣሪ አንጻር የመጣው ለውጥ ምንድን ነው? መቻልና ለመቻል ከፈጣሪ አንጻር ያልቻለ አላህ ሱብሓነሁ ወተዓላ እንደሚችል በሁሉም ነገር ላይ ቁርአን ላይ በግልጽ ተናግሯል። የእሱ ችሎታ ሳይሆን የእኛ ድክመት ነው አላህ ሱብሓነሁ ወተዓላ ያን እንዳያደርግ ያደረገው። የእሱ ድክመት ነው። የእሱ ድክመት አይደለም እንደዛ ያደረገው። እንዳያጠፋኝ ያደረገው የኔ ጥንካሬ ነው አይደለ? እንዳያጠፋኝ ያደረገው አሁን ቢገለጥ እኔ ባየው አሁን ያጠፋኛል። which is የኔ ድክመት የእሱ ጥንካሬ። የዛን ጊዜ ደግሞ እኔ ጠንካራ መሆኔ ማያጠፋኝ ከሆነ ስለዚህ የኔ ጥንካሬ ተቋቋመው ማለት ነው። እሱ እንዳያጠፋኝ ባህሪው ላይ ለውጥ መጣ ማለት ነው። ወይንም ደግሞ ከአላህ የመጣ ኃይል የዛኔ አላህ ተዓላ ለእኛ ኃይል ይሰጠናል። ጀነት ላይ እንደነገርኩ ዱንያ ላይ ያላገኘናቸው ብዙ ነገራቶች አሉ። ይሄን ለመመሰል ከመጽሐፍ ቅዱስ ልመስልልህ እችላለሁ። አጭር ነገር በባህሪው ምሳሌ መጽሐፍ ቅዱስ ላይ እናንተ ስንት ሚስት ነው የሚፈቀድላችሁ? ዱንያ ላይ አንድ ነው የሚፈቀድላችሁ አይደል? መልካም ከሰራ ብዙ መልካም ስራዎችን ከሰራ ገነት ላይ በመቶ እጥፍ እንደሚሰጥህ መጽሐፍ ቅዱስ ላይ ተቀምጧል። ሴቶች በመቶ እጥፍ እንደሚሰጡ፣ ወንድሞች፣ እህቶች
ሚስቶች በመቶ እጥፍ እንደሚሰጡ መጽሐፍ ቅዱስ ላይ ተቀምጧል። ማሳየት እችላለሁ ጥቅሱን ካስታወስኩት። ባታስታውሰው ይሻላል። እኛ በገነት ውስጥ ወሲብ አለ ብለን አናምነው። መጽሐፍ ነዋ፣ እኔ አይደለሁም እየተናገርኩ ያለሁት። እሱ አንተ ነህ የተረዳኸው። ሚስቶቻችሁ፣ እናቶቻችሁ፣ ወንድሞቻችሁ በመቶ እጥፍ ታገኛላችሁ ይላል። ይህ ማለት አባቶቻችሁ። እኔ ጥያቄ ላይ ሳትፋረሱ ወይ ልጣሉ ነው የምትመስሉ። ተረጋጉ። አይ አንጣላ። እናቶቻችሁ አልክ። አንድ ሰው ከስንት እናት ነው የሚወለደው? ዶዶት አዳምጠኛ ልመልስ ልጨርስና ታወራለህ። ችግር የለውም። አንተው ስላመጣኸው አባቶችንም እንዳረሰው። አንድ ሰው ግን ከስንት እናት ነው የሚወለደው? አዳምጠኝ ልጨርስና ትጠይቀኛለህ። እና ምን ይላል እዛ ላይ? ሚስቶቻችሁ በመቶ እጥፍ ታገኛላችሁ ይላል። እኔ አይደለሁም እያልኩ ያለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን እያለ ያለው ዮሐንስ ስንት ላይ እንትኑ ስለጠፋኝ ነው። ችግር የለም ታውቀው ይሆናል፣ ጥቅሱን ራስህ ታውቀው ይሆናል። እና ሚስቶቻችሁን በመቶ እጥፍ ታገኛላችሁ ሲል ይህ ማለት አንተ በዱንያ ላይ የተሰጠህ አንዲት ሚስት ብቻ ትበል። ቆይ ችግር የለም እናቶችህም ታገኛለህ። በመጽሐፍ ቅዱሱ በመጽሐፍ ቅዱሱ ጥቅስ መሰረት ስንረዳው ሚስት እንደምታገኘው ሁላ እናትም ጥቅሱን ነው እኛ የምንረዳው። ከጥቅሱ የሚመጣውን ሀሳብ ነው የምንረዳው። የተለየ ሀሳብ ካለ ታስረዳኛለህ፣ እቀበላለሁ። ችግር የለም አሳማኝ ከሆነ ማስረጃ። እና እናቶች መቶ እጥፍ እንደሚሰጡ ሁላ ወንድሞች መቶ እጥፍ እንደሚሰጡ ሁላ ሚስትም መቶ እጥፍ ይሰጥሃል ነው መጽሐፍ ቅዱሱ። ከንግግሩ የተረዳሁት ከጽሁፉ የተረዳሁት። ይህ ማለት አንተ ዱንያ ላይ አንድ ሚስት ካለ ነገ የውመል ቂያማ መቶ ሚስት ይሰጥሃል ማለት ነው። ይህ ማለት ከአንድ በላይ ሚስት እንድታገቡ የውመል ቂያማ ተፈቅዶላችኋል ማለት ነው በመጽሐፍ ቅዱስ ትምህርት መሰረት። እሺ ገብተዋላ? እሺ ኦኬ። እኔ ልስማማልህ እስኪ ለአንተ ብዬ ልስማማልህ። አንተ እንዳልከው ባይሆን ክፍሉ ነው ብዬ ብስማማልህ። ነው ብዬ የሚባል የለም። ካልሆነ አይደለም የሚለውን አስረዳኝና እንቀጥላለን። እንዳልሆነ አፈርስብሃለሁ። ቀጣይ ነው ብዬ እንደው ይሁን ብዬ ብስማማልህ ከአላህን ከማየት ጋር ፍጡርን ምሳሌ እንዴት ትሰጣለህ? ሌሴ እኔ 100 ሴቶችን የማግባት አቅም አገኘውኝ። አላህን ከ100 ሴት ሚስት ከማግባት ወሲብ ከማድረግ ጋር አላህን ባህሪ ማየት እንዴት ሊመጣ ቻለ? ኮምፓሬሽኑ ወሲብ አትበል፣ ወሲብ እያልክ እንትን አትበል፣ ቃላቶችን አታጣም። አሁን ምን መሰለህ እያልኩ ያለው አሁን መጀመሪያ ወሲብ ነው አቅም እዚህ ምድር ላይ አንድ እንትን ያስባለ እዛ 100 ትችላለህ አይነት ስታፍ ነው የሰራው። ችግር የለውም። ምን አመጣው? እስኪ ኮምፓሬሽኑ እንዴት አብሮ ሄዳል? አዳምጠኝ። እንዴት መሰለህ የሚሄደው አሁን ምንድነው እያልከኝ ያለው? አላህ ሱብሓነሁ ወተዓላ እኛን ዱንያ ላይ እሱን እንዳናየው አድርጎ የውመል ቂያማ ላይ እሱን ስናየው አላህ ሱብሓነሁ ወተዓላ የሆነ ሰዓት ላይ ይችላል፣ የሆነ ሰዓት ላይ አይችልም ማለት ያስይዛል ነው እያልክ ያለው። ስለዚህ የአንተ ጌታ ዱንያ ላይ አንድ ሚስት ብቻ ፈቅዶልህ በአኼራ ደግሞ 100 ሚስት የሚፈቅድልህ ከሆነ የአንተም ጌታ የሆነ ሰዓት ላይ ይችላል፣ የሆነ ሰዓት ላይ አይችልም ማለት ነው እያልኩ ነው። አይመጣውም። ሎክ እንዴት ነው የማይመጣው መሰለህ? በመጀመሪያ ደረጃ ክፍሉ እንደዛ ስለማይል ክፍሉ እንደዛ አይደለም የሚያወራው። ስለ ገነት ውስጥ ሚስት ማግባት ጉዳይ ሳይሆን ክፍሉ ምንድነው እሱ ራሱን ቢክድ አንድ ሰው ከቤተሰቡ ለምሳሌ አንተ ሙስሊም ነህ፣ ከእስልምና ብወጣ እናት፣ አባት፣ እህት፣ ወንድሞች ይነሱብሃል። ስለዚህ እናት፣ አባት፣ ወንድም፣ እህት ሁሉም ስለሚነሱብህ 100 እጥፍ ታገኛላችሁ። 100 እጥፍ አባት፣ 100 እጥፍ እናት፣ 100 እጥፍ ሚስት ሲባል ያንን የሚሰራለ ከእናት ከአባቱ የተሻለ ወደ ክርስትና ህብረት ውስጥ ትገባለህ። ክርስቲያኖች ለአንተ እንደ እናት ናቸው፣ እንደ አባት ናቸው፣ እንደ እህት ናቸው፣ እንደ ወንድሞች ናቸው። በስጋ ከወለዱ ይልቅ ይህንኛው ህብረት የክርስትናው ህብረት 100 እጥፍ ነው፣ የተሻለ ነው እንጂ አንድ ሰው ከ100 እናት ይወለዳል ማለት አይደለም። አንድ ሰው ከ100 አባት ይወለዳል ማለት አይደለም። ሚስቱን ብቻ ስነጥሏት 100 እጥፍ እናት ይላል። 100 እናት እኔን ትወልዳለች ማለት አይደለም። 100 እጥፍ አባት 100 አባት እኔን አንዱን እፎይ ይወልዳል ማለት አይደለም። ኦኬ ተረድቻለሁ። ስለዚህ ምንድነው እሱ? ለምሳሌ አንድ የቀን ሰራተኛ ቢኖር ድንጋይ የሚፈልጥ ቢሆን አምና ድንጋይ ፈላጭ ነበረ። ዛሬ ዘንድሮ እንዴት ነው ስራ ምናምን ስትለው ድንጋይ ፈላጭ ነህ አይደል? እንዴት ነው ድንጋይ ፈለጣ ብትለው 100 እጥፍ አግኝቻለሁ ስራ ቢልህ 100 በፊት አንድ ድንጋይ የሚፈልጥ ከሆነ አሁን 100 ድንጋይ ይፈልጣል ማለት አይደለም። ከበፊቱ የተሻለ
ጥሩ ፖዚሽን አገኘ ማለት ነው። አውዱ እንደዛ ነው፣ ክፍሉ እንደዛ ነው። ስለዚህ ኮምፓሬሽኑ በራሱ አይሄድም። ፍጡር ለፈጣሪ ኤግዛምፕል አይሰጥም። ምክንያቱም ያለ ባህሪ እና ይሄ ፊዚካል የሆኑ ጉልበት ጋር በተያያዘ የሚመጡ ያለህን ባህሪ መመሰል በራሱ ስህተትም ነው፣ አይመጣውም ማለት ነው። የፍቃድ ጉዳይ ከሆነ ሜይ ቢ ፍቃዱም ደግሞ ከሆነ ስለዚህ እንደዛ ከሆነ እንስማማለን። እንዴት ነው የምንስማማው? ስለዚህ አላህ ማይታይ ሆኖ ሳይሆን በባህሪው ለመታየት ፈቃደኛ ስላልሆነ ነው። አሁን ለመታየት ፈቃደኛ ስላልሆነ በባህሪው ማይታይ ሆኖ ሳይሆን ለመታየት ፈቃደኛ ሳይሆን ተደብቆ ስላለ ነው። ውጪስ ከአርሽ በላይ ነው ብለህ ስለምታምን ማለት ነው። ከሌሊቱ 1/3 ቅርቢቱ ሰማይ ይመጣል ብለህ ታምናለህ። ስለዚህ ቅርቢቱ ሰማይ ሸፍነዋለች። ስለዚህ ሊታየን ስላልፈለገ ስላልፈቀደልን ቅርቢቶች ሰማይ ሸፈነችው፣ ልናየው አልቻልንም። እንደዛ ይሆናል ማለት ነው። ጨርሳል መናገር ከቻልክ በመጀመሪያ እኔ ሀሳብ ስሰጥ መጀመሪያ ያልከኝ ነገር ምንድን ነው? ልቀበልህና ብለኸኛል። እሺ ልቀበልህና ቀጥል ነበር ያልከኝ። ግን መልሱን ስሰጥህ እንደገና ደግሞ ይሄንን መመለስ ጀመርክ። ማለትም ይሄ ሀሳቡ የተፈለገበት መጽሐፍ ቅዱስ ላይ የተፈለገው እንደዛ ነው ማለት ጀመርክ። ይሄ መጽሐፍ ዶዶት ለምን እንደተቀበልኩ ታውቃለህ? ሁለቱም እንደ ማስኬድ ሊያሳይ ስለፈለግኩ ነው። ቢኖርም ስህተት እንደሆነ ባይኖርም ስህተት እንደሆነ ሁለቱንም ሎጂክ ልመታብህ ስለፈለግኩ ነው። በመጀመሪያ አይደለም ብዬ መዝጋት እችላለሁ። ብጠቅሰው ኤግዛምፕል ነው ብትል እንኳን እንዳልሆነ ላሳይ ስለፈለግኩ ነው የተቀበልኩ። ሁለቱም ሎጂክ ልመልስ። እኔ ደግሞ ሁለቱም ሎጂክ እንደሚያስኬድ ልንገርህ እና አሁን መጽሐፍ ቅዱስ ላይ የተጻፈውን ጽሁፍ የሃይማኖት እናቶች አባቶች ብለሃል። ሚስቶች የሚለውን የሃይማኖት ሚስቶች ልታደርገው ነው። እና አሁን አንተ የተረጎምክበት አተረጓጎም ከየትኛው ጥቅስ ነው ያመጣው? እኔ ከራስህ ምናልባት አረበኛ ስለሆነ እዚህ ጋር ላታውቃቸው ትችላለህ። ግብፅ ላይ ታዋቂ የእናንተ መምህራኖች አሉ። ምናልባት አንተ መምህሬ ላትላቸው ትችላለህ። ግን እነሱን በዚህ ዙሪያ ላይ የፈሰሩትን ተፍሲር ላመጣልህ እችላለሁ። ገብቶሃል? አንዳንተ የፈሰረ የለም። ክፈተው፣ አዋርደኝ፣ ክፈተው። ይህንን እንደዚህ ሚስት ብለው በገነት ውስጥ ሚስት ታገባላችሁ ብለው በመጀመሪያ ደረጃ እኛን ችግር የለውም። እኔ ንጽጽር በትንሹ ለ1 ዓመት ያህል አልገባም እንደዛ ብለው ግብጾች ከፈሰሩ። እኔ እንዳልኩት ካልሆነ ለ1 ዓመት አልገባም። ክፈተው። ንግግሬን መጀመሪያ ብትሰማኝ ጥሩ ነው እንድንረዳዳ። አረብኛ ነው ስለማችሁ እንጂ ብለሃል። ክፈተው፣ ችግር የለም ከፍትልሃለሁ፣ እንዳታስብ። ክፈተው። ግብጾች እንደዛ አታልፍም። እኔ እንዳልኩት ሳይሆን በገነት ውስጥ 100 ሴቶችን ለማግባት ነው ብለው ከፈሰሩት ክፈተውና ዋርደኝ። በመጀመሪያ ደረጃ ልጨምርልህ፣ አድቫንስ ላድርግህ። እኛ በገነት ምንገባው በነፍስ ነው፣ በስጋ አይምን። ከትንሣኤ በኋላ ገነት አይደለም ምንገባው፣ መንግስት ሰማያት ነው ምንገባው። ነፍስ ከስጋ ተለይታ ደግሞ አዳም፣ ነፍስ ከስጋ ተለይታ ዝሙት ሊኖር አይችልም። ዝሙት ነፍስያ ብቻ ዝሙት አሰራም ማለት ነው ወገን። ነፍሳችሁ ነች እንደ ዝሙት ምሰራው ወይንም ግንኙነት የምታደርገው ነፍሳችሁ ነች እንዴ? ስንሞት ስጋና ነፍሳችን ትለያለች። ስጋችሁ ወደ መቃብር ይወርዳል፣ ነፍሳችሁ ወደ ገነት ትገባለች። ከትንሣኤ በኋላ ግን ገነት ሳይሆን ምንገባው መንግስተ ሰማይ ነው። መንግስተ ሰማያት እንጂ ገነት አይደለም። ስለዚህ ዝሙት አለ ምናምን የሚሏችሁ ነፍስ ዝሙት ትሰራለች ከስጋ ተለይታ እያሏችሁ ነው። ማይሆነውን መራም መብላት መጠጣት እነኚህ ራሱ ከስጋ ጋር አብረው የሚሄዱ ስለሆኑ ክፈተው። ሜይ ቢ ክፍሉ ቆይ እፎይ ርዕስ አታስቀይርና ምን አለ መሰለህ አሁን እያልኩ ያለሁት እኔ እንዳንተ የፈሰረ ተፍሲር የለም። ልገልጽልህ እችላለሁ። አሁን እያልኩ ነው እንዳንተ የተረጎመ የለም። እሺ ገልጬው አዳምጠኛ ከፍቻው አሁን እንዳንተ ካልተረጎሙ ስንት ጊዜ ነው ላይቭ አልገባም ያልከው? 1 ዓመት አልገባም። ኦኬ እንዳንተ ካልተረጎሙ 1 ዓመት አትገባም። ኦኬ ቁጥሩን አንዴ የጻፉልኝ። የት ጋር ነበር? ቅድም ሲጠቅሱት ነበር። ማርቆስ ስንት ነው? አውቀዋለሁ አላልኩም? አላልኩም። እንትኑማ ሙፈሲሮቹን አውቃለሁ ፈስረውት እንደዚህ እያልክ
ጥቅሱን ከስር ጻፉልኝ። ቁጥሩ ጠፍቶኝ ነው። ኮሜንታሪውን ያነበበው ለዛ ይሁን። ኮመንታሪ የሙስሊሞችን ኮመንታሪ ነው ያነበብከው። እኔ እርግጠኛ ነኝ በአረብኛ የጻፉት እነሱ ናቸው። በቃ ሀሳቡን ያምጥቼው እኔ ከነሱ አነባለሁ። ያ ሙስሊሞች እንደዛ ስለሚያውቃለሁ በአረብኛ እነሱ የጻፉት። ኧረ የራስ ማርቆስ 12:25 ነው 10 ነው። ኖ ይሄ አይደለም፣ ሌላ ነው ጥቅሱ። ይሄ አይደለም። ማርቆስ 10 ላይ ነው የማውቀው። 10:30 እንትን ላይ ትንቢተ እፎይ ምዕራፍ 16 ቁጥር 19 እስኪ አዝጋናለ። ያ ሙስሊሞች የጻፉትን ኮመንታሪ አንብበ ነው ወንድማችን እንደወዶት። ዋሃቢዎች ናቸው። አንተ ሙስሊማት አታስጠጋቸው ወደ ዋሃቢያዎች። እሺ ዋሃቢያ የሚባል እምነት የለም። እናስስ አብደል ወሃብ ተቃራ መሐመድ አብደል ወሃብ መሐመድ አብዱል ወሃብ። ዋሃቢያ ማለት በነገራችን ላይ አላህን ተከታይ ማለት ነው። የለም አላልክም እንዴ? አንከተልም አላልክም እንዴ? የለም ብለህ ነበር። ዋሃቢያ የሚባል እምነት የለም። ግን ዋሃቢያ ማለት ግን አላህን ተከታይ ማለት ነው። አሁን ታስቀይሳው ማስረጃው አንዱ ቃርጋት። አብሽር በቃና እሱ ያምጣደን። ምን ማለት ነው? እፎይያ የሚባላሉ ደግሞ እፎይያን የሚባላሉ እፎያውያን የሚባሉ ደግሞ አሉ። ምን ማለት ነው? እውነት ነው። የጌታ ሰው ይኖራሉ ወደፊት። እሺ ጨርሳችኋል እንዴ ከልጁ ጋራ? ወይ ማስረጃ አንጣለን እንጨረስ ነው። ያው እሱ እስከሚያመጣ ድረስ ኢየሱስ ክርስቶስ ምንድን ነው ያለ? በአባቴ ገነት ብዙ ቤቶች አሉ አለ። እነዛ ቤቶች ውስጥ ምንድን ነው ያለው? እፎይ አረጋጋቆይ ሰፊ መኖሪያ ያለ ነው። ሰፊ ቤት አለን፣ አይጠበንም። ቤት ስትባል እንደዚህ ሳሎን ኪችን ያለው ቤትን አጠብቅ። ዶዶት ምንድን ነው እሱ? ጽፈህ ነው እንደ የምመጣው? እንቻዋለሁ። እንዴት ነው የምከፍተው? ቀን እንዲ ምኑን ነው የምነካው? እኔ እንደዛ አይነት ነገር አላውቅም። ካሜራውን ማይኩን እንደምከፍት ካሜራዋን። እሺ ከዛስ? ካሜራውን ክፈታ። ምን ከዛስ አለ? ላዙረው ነው ወይስ ስክሪንሾት ነው ብሎ መጀመሪያ? ኦኬ በሌላ ስልክ ነው የምከፍተው? አዎ በሌላ ስልክ ነው። አንድ ስልክ ነው ያለ። እንደዛ ከሆነ ስክሪንሾት አድርጌ ወደዚህኛው ስልክ ይላክ። ሁለት ነው ያለኝ። መጀመሪያ ላክሽ። ምን ላይ አገኘው? ስክሪንሾት ካለ እዛው ብቻ ላስክሪንሾት እዚሁ ላይ መለጠፍ እንትኑ ላይ ከዛ አንተን ጠይቅልኝ። ያን ለሽለከምሽን ለሚለው ቶ የፈጣሪና የኛ እጅ እንኳን የላምና የእግር ይለያያል ምናምን ብሎ አለኝ። ስለዚህ እኛ ፍጥሮች ለይሰ ከምሽን ማለት እንችላለን ወይ? ለጠይቅልኝማ ራሳችን አብሶሉትሊ ኢቭን አላህ ከራሱ ጋር አካል ጋር ይመሳሰላል። አላህ ከእግሩ ጋር ይመሳሰላል። አላህ እጁ ከባቱ ጋር ይመሳሰላል ወይንስ ባቱና እጁ ይለያያሉ? እንጃኔ ጠይቀው እስኪ። እንግዲህ እንደዛ ብሏል ደግሞ ተብሏል በግድ እንትን ማለት የሆነ ሰዓት ላይ የሚገርም ተፈጠረ መሰለህ። እዚህ የሆነ እስር ቤት ሁለት ልጆች ተጣልተው እንትን አሉና አንዱ የሀብታም ልጅ ነው፣ አንዱ የድሃ ልጅ ነው። ከዛ ያ የድሃው ልጅ ተቀረ፣ ሀብታሙ ወጣ። ለምን የወጣ ምናምን ስላቸው እጁ ረጅም ነው አሉኝ። ከዛ እጁ አየሁት እኔ ጋር እኩል ነው፣ ምናልባት ሌላ እጅ ኖሮ ሆነ አልኩኝ። አልተረዳኝም ምን ነገር። ከዛ በቃ እጁ ረጅም ተብሏል አለኝ። እሺ ዝም አልኩ በቃ። ነገር እንደዛች አድርጎት ያለው። ኦኬ ይኸው ከፍቼዋለሁ። የለም አይታይም። ስክሪንሾቱን ላጥፈው። ሜይ ቢ ሴቭ አላለም። ኦኬ ሴቭ። እሺ ኦኬ ኦልራይት። ዝቅ አድርገው። ከምን ላይ አገኘው? ኦኬ ላሳየህ እንትኑ አፕሊኬሽኑ። ኦኬ ከምን ላይ አገኘው? ይሄ ስክሪንሾት ነው።
ምንድን ነው አፑ? ተመለስ ሜይ ቢ እንትኑን ለማየት ይታያል። ተፍሲር እንጂል የሚል መሀል ላይ እሺ፣ ክፈተው። እሺ፣ እንደዛ እንዳለ ስክሪንሾት ነይ። በዚህኛው ስልክ የለም ወይ? ላውረድ፣ ትንሽ ጠብቀኝ። ታወርደው አንብበው። እሺ፣ ኦኬ። እሺ፣ ምን ይላል? ጃአት ኢጃበቱል መሲሕ አለ። የመሲሕ መልስ መጣ፣ የኢየሱስ ማለት ነው። ልመልሳ ለአንብበው። ሙወضሐተን ወሙአከደተን፣ እያብራራና እያጠናከረ ሊሰላሂላሂ፣ የአላህን ማሳመር፣ ሳኒዕ አልኸይራት፣ መልካም ነገራቶችን ያሰራሩን ማሳመር፣ አላህን የሚለው ያው እግዚአብሔርን ማለት ነው። ፈሀል ዩምኪኑ፣ ይመቻልን፣ አየኩን አላሁ፣ አላህ ሊሆን፣ መድዩነ ሊኢንሳን፣ ለሰው ልጅ ዕዳ ያለበት ሊሆን ይመቻልን? ፈኩሉ መን ተረከ፣ የተወ ሁላ፣ ሸይአን፣ የሆነን ነገር፣ ሚን አጅሊላሂ፣ ለአላህ ብሎ፣ ወልኺድመቲ፣ እንዲሁም ለሱ ክድሚያ ብሎ የተወ፣ ለሁ ለሱ፣ ሚአቱ ዲዕፊን፣ 100 እጥፍ አለው። ልቀጥል? ቀጥል። ወተዕቢሩ፣ ገለጻው ሁና እዚህ ቦታ ላይ መጃዚ ነው አለ። ምንድን ነው? መጃዚ ነው አለ። ምንድን ማለት ነው? መጃዚ ማለት አእምሯዊ ማለት ነው። ቀጥል። እሺ፣ ቀጥል። ኪናየተን እየጠቆመ ነው። አንፈይዚ ዓጣኢላሂ፣ አላህ ስለመስጠቱ፣ ሊመን ተረከ፣ የተወን፣ ወተቢዐሁ፣ እሱን የተከተለውን መስጠቱን እያመላከተን የገለጸው። ፈዩዕጢህ ሁና፣ እዚህ ይሰጠዋል፣ ኢኽወተን፣ ወንድሞችን፣ ወአውላደን፣ ልጆችን፣ ሩሕይነ፣ ሩሓዊ የሆኑ ወንዶችንና ምን ማለት ነው? መንፈሳዊ የሆኑ ልጆችንና ወንድሞችን። ስለ ወንድም ነው እያወራ ያለው። አዳምጠኝ፣ ቆይ። ስለ ወንድምና ስለ ልጆች ነው እያወራ ያለው። የምን ልጆች? ስለ ወንድምና ስለ ልጆች ነው እያወራ ያለው። እኔ እናንተ ስለ ሚስትና ስለ እናቶች ነው። አንተ የምታውቀው መንፈሳዊ፣ ቆይ አሁን አዳምጥ። ስለምን ልጆች? መንፈሳዊ ልጆች፣ መንፈሳዊ ቤተሰቦች ይሰጠዋል። ቅድምም ብያለሁ እኔ ወደ ክርስትና ስገባ እናት አባት የሚሆኑ ክርስቲያኖች ማህበር ውስጥ ነው መገባው። መንፈሳዊ ቤተሰብነትን እንጂ ስጋዊ አይደለም። መጃዚ ነው፣ ምሳሌያዊ ነው። አይደስ ምንድነው? ስላዳመጥ እኔ ያልኩህን ደገምካት ማለት ነው። መንፈሳዊ ማለት ማዳም፣ እኔ መንፈሳዊ አባት አለኝ፣ ብዙ መንፈሳዊ እህቶች አሉኝ። እንደ መንፈሳዊ እናቶች የሚሆኑኝ አሉ። እንደ መንፈሳዊ ሚስት እንደምትሆነኝ የሚሆኑኝ ክርስቲያኖች ይሰጡኛል ማለት ነው። መጃዚ ነው። ቴንኪው። ጨርሰሃል? ቆይ እንጂ እንዴ እንደሚባል ውይይት አለ እንዴ? አሁን እኛ ስናወራ የነበረው ስለ ሚስት ነው አይደለም እንዴ? አሁን እዚህ ቦታ ላይ ስለ ልጅና ስለ ወንድሞች ነው እያወራ ያለው። ስለዚህ በአንተ አይነት መልኩ እኔ ጥያቄ የነበረው ምንድን ነው፣ አንተ ሚስቶችና እናቶች ሲል መንፈሳዊ የሆኑ ሚስቶችና እናቶች ዱንያ ላይ ይሰጡታል ማለት ነው ብለሃል። ለዚህ ደግሞ ማስረጃ አንጣ ብዬ ስለ እኔ ጋር ያሉ መጽሐፍ እኔ ጋር ዶዶት ራስ እንድታነበው አድርጌህ እኮ በዚህ ምን ይሰጡታል አልከን? መንፈሳዊ ልጆች፣ መንፈሳዊ ሚስቶች፣ መንፈሳዊ እንትኖች መጃዚ ነው እንጂ ሐቂቂ አይደለም ነው። ሀቅ ነው ይላል ነው መጃዚ ነው። ሚስቶችና እናቶች አልተጠቀሰም እኮ ገና። ወይ መጃዚ ነው የሚለው ወይስ ሐቂቃ ነው የሚለው? ሐቂቃ ነው የሚለው ወይስ? እኛ ስለ ልጆች መንፈሳዊ
እኛ ስለ ልጆች መንፈሳዊና ስለ ወንድሞች መንፈሳዊ ነገር አላወራንም አልኩ ከመጀመሪያው። ሐቂቂ ነው የሚለው ወይስ መጃዚ ነው የሚለው? ለማምታታት አትሞክር እንጂ እኔ እኮ ፖለቲካ የምቀበል ሰው አይደለም። ሌሎቹ እኔስ አጎቴ ፍረድ፣ ሐቂቃ ነው የሚለው ወይንስ መጃዚ ነው የሚለው? አጎቴ ራሱ አነበበው። አሁን ላስረዳችሁ መሀል ላይ ሆኜ አይመለከተኝም፣ ግን ሁለታችሁ እንድትግባቡ ማለት ነው። አንተ እንዳልከው አሁን በሩህ ወይ ደግሞ መንግስተ ሰማያት ነው የምንገባው እንጂ ስጋ እንትን አለፍ ስለምትለው ያንተ ያልከውን ራሱ መስረጃው ገልጦታል። እሱ ደግሞ አሁን ያለው ስለ ሚስት አሁን ልክ በእኛ የኛ ስጋ ምናምን ይዘን ስለምንሄድ ሌላ ስጋ ስለሚሰጥና ዘኛ ኖርማል ነው። ሚስት ምናምን የሚለው ወይ ደግሞ ይሄ እንትን ለሚለው ይቀጥለው ካለ ያምጣው ጨርሰውና ከዛ በኋላ ሚልህን ሰማው ችግር የለው። ያው አንብበው ቀጥልና ምንም ይደግፍ አይኖርም። ጨርሶታል። ጨርሷል። ሐቂቃ አይደለም ካለ እኮ አጎቴ መጃዚ ነው ካለ ፔሬድ አይደለ? መጃዚና ሐቂቃ ልዩነቱ ምንድን ነው አጎቴ? ቆይ መጃዚና ሐቂቃ ልዩነት አለ የለውም አጎቴ? አለው እንጂ ሐቅ ከሆነ በቃ ሐቅ እውነት ነው። ያ ማለት ነው። በቃ ሚስት ይሰጠዋል። ሐቅ ነው። በቃ ሚስት ማለት ነው። መጃዚ ማለት ደግሞ ምሳሌያዊ ማለት ነው። ሜታፎሪክ ማለት ነው። ራይት አንዱ ምንም ለውጥ ስለማታመጣ ራሴ ጠቀስከው ጥቅስ ነው። እንደ ድል ስጠን እንጂ እናውራበት። እንዲማ ጥሩ አይሆንም። እና እኔ አሁን መጃዚና ሐቂቂ ልዩነት የለውም እያልኩ አይደለም። ምናልባት መጃዚና ሐቂቂ ልዩነቱ ምንድን ነው ካልከኝ አሁን እስክተኛ ድረስ ላብራራልህ እችላለሁ ጊዜ ካለ። ያመጣው መረጃ ግን ሐቂቃ ነው ወይንስ መጃዚ ነው? እና ግን ቆይ እንጂ ላውራና ታውራለህ፣ ችግር የለም ሰፊ ሰዓት አለን። ቀጥልሽ። እና እኔ አሁን ምንድነው ያልኩ መጀመሪያ የናንተ ተፍሲሮች ላይ መጽሐፎች ላይ አንተ በተረጎምኩ አይነት መልኩ የለም አልኩ። ያ ከሌለ አልከኝ መጽሐፉ ላይ ያ ከሌለ ወይንም ሚስቶችና እናቶች መንፈሳዊ የሆኑ ነው በሚለው ንግግር ያ ከሌለ እኔ ከላይ እወጣለሁ። ለስንት ዓመት ነው ያልከኝ? እወጣለሁ አልከኝ። አሁንም ቢሆን ገልጫ ያሳየው ስለ ልጆችና ስለ ወንድሞች እንጂ የሚያወራው ስለ ሚስቶችና ስለ እናቶች አያወራም። አሁንም ልቀጥልልህ እችላለሁ። ያ ስለሆነ ከላይ ውጣ ማለት ነው። ምን ትሰራለህ ወንድሜ? ቅድም ነግሬ ነበረ። አንድ ሰው ከእስልምና ሲመጣ ምን ብዬ አስረዳው? ከእስልምና ቢመጣ ለምሳሌ ከእናቱ ጋር ይጣላል፣ ከአባቱ ጋር ይጣላል። ለምን ወጣ ብለው ቻሌንጅ ያደርሱበታል። በስሜ ተጠላችሁ ትሆናላችሁ ስለሚል ክፍሉ ከቁጥር 37 አካባቢ ጀምረ መሰለኝ ስታነበው ሰው እናቱን አባቱን ኤቭሪቲንግ ጥሎ ቢመጣ ክርስቶስ መስቀሉን ብቻ ተሸክሞ ብዙ መከራ እንደሚደርስበት የሚያሳይ ነው። ነገር ግን ወደ ክርስትናዊ ህብረት ስገባ ምን አልኩ? እንደ እናት የሚሆኑ እንደ ሚስት የሚሆኑ እንደ እህት እንደ ወንድም የሚሆኑ ክርስትና ስገባ አንድ አካል አንድ ብልት ትሆናለህ። ኤፌሶን ምዕራፍ 5 ላይ እንደሚናገረው ክርስቶስን ስንለብስ እኛ ብልቶች እንሆናለን ማለት ነው። እርስ በርሳችን ቤተሰባዊ እንሆናለን። ስለዚህ እናት አባት ይባሉልሃል ክርስቲያኖቹ፣ እንደ ሚስት ያገለግሉሃል እህቶች። ስለዚህ ያንን መሰረት ያደረገ እንጂ መንፈሳዊ ቤተሰብነትን መንፈሳዊ እንትንን የሚጠቁም እንጂ ምን አልኩህ? ሀቅ የሆነ በቃ 100 አባት ይኖርሃል፣ 100 እናት ትወልድሃለች። በሀቅም 100 እናት ትኖራለች ሳይሆን እንደ 100 እጥፍ ሙሉነትን ለማሳየት ቶኑን ከፍ ለማድረግ እዛ ትተሃቸው የመጣኸው እናትና አባት አሉ በሃይማኖት ምክንያት እዚህ እናትና አባት አይኖሩኝም እንዳትል፣ እዚህ ያሉት ግን 100 እጥፍ ለአንተ የሚሰሩልም ያገለግሉ ይኖራሉ ነው። እንደዛ ማለት ነው እንጂ ሀቅ የሆነ 100 እናት ትወልድሃለች፣ አንተን 100 አባት ይወልድሃል፣ 100 ሚስት ታገባለህ፣ 100 ልጅ ይኖረሃል ማለት አይደለም። ገነት ከሆነ ደግሞ ምንገባው በነፍስ ነው። ስጋችን በምድር ነው፣ ነፍሳችን በገነት ትገባለች። ከትንሣኤ በኋላ ግን መንግስት ሰማያትን ነው የምንወርሰው። ሰው ቅድም በምሳሌም ሰጥቻለሁኝ። አንድ ሰው በፊት ከሚሰራው አሁን 100 እጥፍ እየሰራው ነው፣ 100 እጥፍ የተሻልኩ ነኝ ቢል ያንን በ100 አባስቶት በፊት አንድ ድንጋይ የሚሸከም ከሆነ በቀን ዛሬ 100 ድንጋይ ይሸከማል ማለት አይደለም። አሁን ጥሩ ፖዚሽን ላይ ደርሻለሁ ማለት ነው። በፊቱ የተሻልኩ ቦታ ነኝ ማለት ነው። እና እንደዛ ነው ክርስቲያን ወጥቷል።
ሰዓቱም ቆሶታል። ይበቃችኋል። ያ አርጅታል ብሎ ነው በቃ አንተ እንደፈታኸው ማንም የፈታ የለም የሚለኝ። አሁን ከቤቴ ወረድ በሉ ቶሎ። ደህና ደሩ። ያሳየንና እንወርዳለን። እሺ አሳየን፣ ክፈተው። ምን አንድምታ? ኦኬ አሳየው። አንተ እንዳልከው ካለ እሺ አሳየን። እሺ አሳየው። ቃል መክፈት ትችላለህ። አላመንከኝም እንዲ አሁንም ለካ ኖ በእኔ ጥቅስ መሰረት ማላል አይ በለው። አይታይም። የለም ካሜራም አልተከፈተም። ሲጀመር ዝጋና እንደገና ክፈተው። የአንተ ኔትወርክ ደግሞ በጣም ዝገት ነው። ኧረ የለም ካሜራ ላክልስ ልኬልሀል። ውጣና ግባሽ። የለም ማነው ስሙ? ይሄ ዶት ነው ስሙ። ምን አልክ? ለዶት የሚለውን ስማኝ ወንድሜ። እሺ እኔ አሁን ሙስሊም ነኝ። ልክ እንደዚህ መጽሐፍ ቅዱስ ላይ የሆነ ነገር እጄ በአንገቱን ንቅ አድርጌ መያዝ ስለምፈልግ እፎይ ማጥፋት ስለምፈልግ አሁን ያልከው ርዕስ በደንብ አድርገህ ለእኔ አስረዳኝና መጀመሪያ እንዳግዝህ አብሬ እንዲይዘው ማለት ነው። እስኪ ማለት የፈልገው ነገር አሁን ከሁለታችሁ እየሰማሁ ራሱ የሆነ የተምታታ ነገር አለ። አስረዳኝና ከዛ አብሬ እንዲይዘው ማለት ነው። ትፈቅዳለህ እፎይ? ኧረ ችግር የለውም። እኔ ቶፒኩም እኮ አይገናኙም። ለዛ ነው በሁለቱም እኔ ልስማማለህ ብዬ ቅድም በሁለቱም አፍርሼበት ነበር እኮ። በሁለቱም ቤት ካላህ ከተነሳው ቶፒክ ጋር ምንም አብሮ ስለማየን ነው። ኦኬ እንደዛ ከሆነ ቆይ አንዴ ላስረዳው ሀሳቤ። እሺ ቀጥል። ኦኬ እና ተወጣህ እንዴት ነው የምታስረዳን? ማይ ላይፍ እና እግዚአብሔር ፍቅር ነው የምትሉት አላችሁ። በዚህ ቶፒክ ላይ ገብቷችኋል። አይሰማም እንዴ ሲወጣ? አይሰማም። አሁን ዝም ብለህ አማርኛው ነገር ዝም ብለህ እኔ ማስረጃ አብራልኝ ነው ማለት ነው። ዝም ብለህ አማርኛው አስረዳኝና እኔ በአማርኛ እንቅ አድርጌ እንዲይዘው ለእኔ አስረዳኝ ምን እንደሚል እና ምን ይላል መሰለ መጽሐፍ ቅዱሳቸው ላይ በዚህ ዓለም ብቻ ሀሳቡን ነው የምነግርህ። አማርኛውን አሁን ፊት ለፊቴ ስለሌለ ማንበብ አልችልም። እና ማርቆስ 10:30 ላይ ገብቶ መመልከት ይቻላል። እና ሚስቶች ማነው መልካምን ስራ የሰራ በዘላለማዊ ኑሮ ነገ ማለት ነው 100 እጥፍ ሚስቶችን፣ እናቶችን እና እርሻዎችን 100 እጥፍ ያገኛል ይላል። ገብቶሃል አይደለም? ዛሬ ላይ አንድ ሚስት ካለው እፎይ መልካምን ስራ ከሰራ ነገ 100 እጥፍ ሚስትና እርሻዎች ይሰጡታል። እርሻዎች ማለት ያው ሚስቶች ማለት ነው አይደለም? በቁርአን ልፈስረው እንዴ? ሚስቶቻችሁ ለእናንተ እርሻ ናቸው እና እርሻችሁ በፈለጋችሁበት ሁኔታ 223 አካባቢ ባለው መጽሐፍ ቅዱስ ራሱ ይፈስረዋል። ይህን እርግጠኛ ሴቶችን ራሱ እንዴት እንደሆነ ልንገርህ። አሁን እሺ አጎቴ ገብተዋል። መሀል ላይ እየገባህ አንተ እፎይ እርሻዎቻችሁ የሚለው ሚስቶቻችሁን እንደሆነ በማስረጃ ላሳይ ይችላለሁ። እና እነማን ናቸው እርሻዎች? ማን ናቸው? አጎቴን አስረዳው በቃ። ቆይ አይደለም አሁን እርሻዎች ሚስቶች ካልሆኑ እርሻ የማሳ እርሻ ከሆነ ማለት ነው እና እሱ መንፈሳዊ እንትን ሊሆን ነው ማለት ነው። መንፈሳዊ እርሻ ሊሆን ነው ለአንተ ለኔ አስረዳኝ ተቀብሏል እኮ። ለአንተም አሁን ምን አልኩ መሰለህ? እና ዛሬ መልካምን ስራ የሰራ ዛሬ ካለችው አንድ ሚስት 100 እጥፍ ነገ ይሰጠዋል እያለ ነው። ገብቷል መጽሐፍ ቅዱሱ? ጥሩ ስራ ከሰራ አሁን የቅድም ያልክ መሰለህ። ለምሳሌ እዚህ ላይ ለጥሩ ነገር ብለው በእነሱ አንተ እንደተረዳሁት ማለት ነው
እናቱ መጥፎ ነገር አዘው ለክርስትና ሃይማኖት ብሎ እናቱን ከተዋተይ በገነት 100 ገነትን ማን ነው ብዙ እናቶች ያገኛል ከሆነ ይሄ ለጡርን ስለቶ ይልረዳው። ሚስት ደግሞ ሚስቱን ከተዋት ለሃይማኖት ብሎ ወይም ለዚህ ብሎ በዚህ በምድር ላይ ከተዋተይ 100 ሚስት ያገኛል ነው የምትለኛለህ የሚለው መጽሐፍ? አዎ እኔ ሳልሆን የምልህ መጽሐፍ ቅዱስ ጥቅሱ ያንን ነው የሚያስረዳው። ኦኬ በቃ ስለዚህ አሁን ሚስት እዚህ ያለው ሁሉ ለሃይማኖት ብሎ ይፈታታል ምንም ሳታረገው ከዛም በኋላ 100 ያገኛሉ። አዎ እንደ መጽሐፍ ቅዱስ ትምህርት እኔ እኮ ግራ ገብቶኝ ነው ጥያቄ ጠየቅ ያለሁት ወንድሜ። ማለቴ መጽሐፍ ቅዱሳቸው እንዲህ ይላል እያልኩ እያቀረብኩለት ነው። ገብተዋል። ያንን ግን ለመመለስ ያው ባቂ ማስረጃ ሰጡኝም ያው አዎ ስለዚህ ምን አለ መሰለህ አሁን ቁርአን ላይ እኛ ራሱ አንዳንድ ቃላቶች አያቱን ሙሸቢሃና ሙሐካማ ይባላል አይደለ? ይሄ ደግሞ የምታውቀው መልሱ ከባለቤት ነው። አሁን ቁርአን ላይ አማርኛ አንብቦ አንዱ እንደዚህ ነው እንደዚህ ነው ቢል ይፈጠራል እንጂ ምንም ያመጣው ነገር የለው። የምታውቀው ዓሊሞች ምን አሉት ወይም ደግሞ ሐዲስ እሱ የሚደግፍ ምን ተባለ ብለህ ወደ ቤት ትጠይቀዋለህ። ስለዚህ ይሄ ደግሞ ያንተ ጥያቄ ከሆነ አሁን ስለዚህ ርዕስ ምን እንደሆነ እንደዚህ ይላል ብለህ ራስ ሚስት 100 ሚስት ይዘህ ጥቡታ ርዕስ ኤክስ አደረጋለህ። ሙስሊም ነው አንተ? በመጀመሪያ ሙስሊም ነው አጎቴ? አዎ አልሐምዱሊላህ ሙስሊም ነው። አንድ ጥያቄ ልጠይቅ። ሳንጨርስ አሁን መሀል ላይ ነው ወይስ ልጨርስልህ? ኖ አትጨርስ። አይ ለማረጋገጥ ነው መሆኔን ለወቅ መጀመሪያ ገብተዋል። አንዳንዶች እንዲህ በእስልምና ስም መተው የሚያምታቱ ስላሉ ከዛን እኔ ምላሽ እሰጥሃለሁ ላቀረብከው። ላ ሐውለ ወላ ቁወተ ኢላ ቢላህ። እስልምና ይሄን ያላስተምር የኔ ማስታረቅ ነው እንዲያው ምን ያስተምረኝ እስልምና? ኖ አንተ እኮ እንደዛ ነው እያልኩ አይደለም። አንዳንዶች ስላሉ አንተም ትረዳለህ። ሶሻል ሚዲያ ላይ ታውቃለህ እንግዲህ ሙስሊም ነን እያሉ እስልምናን የሚያሰድቡ ብዙ ናቸው። ገብተዋል። እሺ ጠይቅሽ። መርሐባ። እሺ አንድ ሰው ሰላት እየሰገደ ኢማሙን ተከትሎ ሰላት እየሰገደ ገብተዋል። ኢማሙ ካሰላመተ በኋላ ያመለጠውን ሰላት ሊያወጣ አንድ ረካ በቆመበት አንድ ረካ ምሳሌ አመልጦታል። ያንን ሊያወጣ በቆመበት ሰዓት ሌላ ሰው እሱን ተከትሎ ቢሰግድ ይቻላል አይቻልም? ሌላ ሰው አዲስ መጥቶ ጀማዓ ሊከተል ነው ከሱ ይቻላል። ለዛውም 27 አጅርም ያገኘዋል። ማስረጃ ምንድነው? ማስረጃ ጀማዓ መስገድ ብቻ ከመስገድ ጥፋ 27 አለው ስለሚል ከዛ አንዱን ግን እርግጠኛ ይሁን አረሽን ተወና ኢማም ተከትሎ ሳይከተል ብቻው ራሱ ቢከተለው አንድ የራሱ እኮ አጅር አለው በጀማዓ ሰግደት ብሎ። አይ መርሐባ። እሺ ይመስለኛል ድባብ አለ፣ እስልምና ድባብ አለው። እንግዲህ አይታወቅም። እንደዚህ ሙሉ እንደፎ ያጠኑ የሚመጡ ስላሉ እስልምና እና ምንድነው ሙስሊም ብሎ አይቀበልህም እኮ እሱ። አጎቴ እሱ ሙስሊም ነው ብለህ ነው የምትቀበለው? እጅ ግርባት ያለው አሁን እንደዚህ ባት ያለው የሚል ከሆነ ወይ ደግሞ አላህ እንደዚህ እጅ አለው ነው የሚል ከሆነ ይሄ ሙስሊም አይደለም፣ ሙሸቢህ ይባላል። ኧረ እባክህ ሙሸቢህ ይባላል? ሙስሊም ነህ አንተ? ቆይ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ሙሸቢህ ናቸው አይደሉም? ኦኬ አንተ ግን ሙሸቢህ ነህ። ነቢ ይወርዳል፣ ይሰቀላል፣ ሊፍት እንትን ይላል ምናምን። ግን በቀደምቶች አረዳድ አይደል እንዴ? በቀደምቶች አረዳድ ነብያችን ሰለላሁ ዐለይሂ ወሰለም ተከተለው አረዳድማ እኔ በአሁኑ አእምሮን የምረዳው ግን በቀደምቶች ያሉትን ከሆነ የምትለይ ልስማማ እንጂ እነሱ የተረዱትና እኛ የምንረዳው ምን አውቀው ነው? አንተ ነበርክ በሰዓቱ ቁርአንና ሐዲስን አንተ በራስ አእምሮን የምትከተለው በሰለፎች በቀደምቶች አረዳድ ነው የምትከተለው? አይደለም እሱ ያልከኝ። ቆይ እንዳታጣላኝ። እኔ ያልኩ አሁን በሰዓቱ ሰለፎች ከለፎች ዓሊም ነበሩ፣ ተርጉመውታል፣ ተረድተውታል። እንዴት ተረዱት የሚለው እነሱን የተነገረኝ እንቀበላለሁ እንጂ አእምሯቸው ውስጥ ምን ሲስሉ ነበር የሚለው ነገር እኔ በሰዓቱ አልነበርኩም። በምን አውቀዋለሁ እኔ? ኦኬ እሺ አንድ ጥያቄ ጠይቅ። በቃ ችግር የለም። እፎይ ባነሳልህ ጉዳይ ማለት አሁን ምሳሌ አላህ እጅ አለው የለውም? አላህ አንተ እጅ ፍጡር መገለጫ ነው ሀይቢ ምን ነካ? طيب በቃሽ ገብቶኛል። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ ይላል፣ በእጆቼ ለፈጠርኩት ይላል። በነሑ መግባት እንችላለን በቋንቋ ከፈለክ። የደየ ማለትም ማለት ነው። አዎ በእጆቼ እና እጅ አለኝ ማለት ነው ትርጉሙ ለአንተ? እሺ እንደዛ ከሆነ እኔ ነገርኩህ። ባለፈው እስር ቤት ገብቼ እኔ እሑድ ቅዳሜ መፈታት ገብቶሃልማ። ሰሃቦችም እጅ ብለው በዚሁ ቋንቋ ነው አሳልፈው ሄዱት። የተለየ ሐሳብ እኮ እጅ ማለት ቆይ አሁን አንተ በቀጥታ እንሂድ ተዘዋዋሪ ነገር አያስፈልግም ከሆነ የምትለይ ወደዛ እንሂድ። አይ ያስፈልጋል ካልክ ደግሞ የሚያስፈልግበት ቦታና የሚያስፈልግበት ቦታ እንዴት እንለየው ብለን እናወራለን።
ኖ አሁን ወደ ሌላ ቦታ ትሄድ አጎቴ ሊማ ኸለቅቱ ቢየደ የማለት ትርጉሙን ንገረኝ። አዎ በእጆች ማለት ነው፣ ግን እጅ አለው ማለት አይደለም። ይሄ አላህ እጅ ማለት የፈለገበት ምንድነው? እሱ እጅኛ አሁን እኛ ሁለት እጅ አለን ወይ ደግሞ አንድ እጅ ያላችሁ ፍጥረት ሊሆን ይችላል፣ እጅ የሌላችሁ ፍጥረት። ይሄ እጅ ሳይሆን አላህ መግለጽ የፈለገበትን የራሱ ነገር ነው እንጂ እጁን አይደለም። ሊማ ኸለቅቱ ቢየደ ማለት በእጆቼ ነው ማለት ትላለህ። አላህ መግለጽ የፈለገው እጆቹን አይደለም ትላለህ። እሺ አላህ መግለጽ የፈለገው ሌላ መሆኑን በምን አወቅ? በጣም ጥሩ። ምክንያቱም አንደኛ ቁርአን ላይ አልቀኒዩል ዓለም ብሎ አለ አላህ ከፍጡራን ምንም ነገር አልፈልግም ብሎ አለ። አንተ አሁን ከእጅ ፈላጊ አድርገው አለ። አንዴ ሁለተኛ ለይሰ ከሚስሊ ሸይአና ምን ቀጠለበት? አላህ ሱብሓነሁ ወተዓላ ሰሚዑል በሲር ቀጥሎበታል። ወይ ቁርአን አታበላሽ። መጀመሪያ አልገኒዩል ዓሊም የሚባል ቁርአን የለም ቁርአን ላይ። ገኒዩን ዐኒል ዓለሚን ልትል ፈልገህ ከሆነ አስተካክል ቁርአን። እሺ ችግር የለውም። እሺ ችግር የለም። አላህ ወፍቆን ቁርአን አፍዘናል። አብሽር እና ምን ልልህ ፈልጌ ነው አልገኒዩል ዓሊም የሚባል ቁርአን ቃል የለም። ምንም ልታሳይ የምችል የለም። ምናልባት እናንተ የጻፋችሁት ካለ አላውቅም። እና ሳሳጥርልህ ምን አለ መሰለ አላህ ሱብሓነሁ ወተዓላ ከዓለማት የተብቃቃ ነው ማለት አላህ ሱብሓነሁ ወተዓላ ያጸደቀውን ስለ እጁ አታጽድቅ ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን አታጽድቅ ማለት አይደለም። ምንም አይገናኝም። አላህ ሱብሓነሁ ወተዓላ እጅ አለኝ ሲል በዛው በተከበረው ቁርአኑ ላይ ለይሰ ከሚስሊሂ ሸይ እጅ አለኝ ሲል የኔን እጅ የፍጡራኖች እጅ አድርጋችሁ አታመሳስሉ ብሏል። ታዲያ ምንድነው አንተ እጅ አለው ብለህ አጽድቀህ ከፍጡራን ሳታመሳስል መሄድ አትችልም? ዶት ስለዚህ አላህ ሁለት ቀኝ እጆች አሉት የሚለው ተቀባይ ነው ማለት ነው። ሁለት ቀኝ እጆች አሉት። ቆይ ማለት ትግባ እሱ ጋር መቀጠል እንችላለን። እሱ ይጠይቃል፣ ችግር የለውም። እሺ አረ አሁን አይዮ ከዓለም አላህ የጸዳው ነው ካለ ለምንድን ነው አንተ እጅ አለው ጭራሽ ከሰማይ ወርዳል እያልከኝ? ሰማይ ዓለም አይደለም? ምን ነው አርሽ ዓለም አይደለም? ስለ አርሽ ስለ ሰማይ አታውራ። ያ ሌላ ርዕስ ነው፣ መግባት እንችላለን። እሱን ቀጥለን እጅ ጋር ከተስማማን በኋላ ገብቶሃል። አሁን ግን እጅ ላይ አልኩ አላህ ሱብሓነሁ ወተዓላ ቁርአን ላይ አላህ ቆይ መልስልኝ ይችን ጥያቄ። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ብሎ ቁርአን ላይ ተናገረ። ይሄ ብቻ ብለ ብዙ አያዎች አሉ እጅ እንዳለው የሚያመላክት ማለት ነው። እና ስለመኖር አለው የሚል አይደለም ማለት ነው። ወይ እንጂ ልጠይቅህ እንጂ መልስልኝ። እና አላህ እጅ አለኝ ሲል እዚህ ቁርአን ላይ እጅ አለኝ ሲል አላህ ሱብሓነሁ ወተዓላ ከእጅ ውጭ ሌላ ቋንቋ አስቦበት እንደሆነ እንግዲህ ቁርአን ላይ የሚገርመው እና አንዘል አላህ ሱብሓነሁ ወተዓላ ቁርአንን ግልጽ በሆነ በአረበኛ ቋንቋ ወረድ ነው ይላል። ገብቶሃል አይደለም? እና አሁን ይሄ ሰውዬ እያለ ያለው ደግሞ የደየ ማለት ሌላ ነው የታሰበበት እያለ ሌላ ከታሰበበት ያን ሌላ የታሰበበትን አካል ማን ነው ያለህ? ሌላ ነው የታሰበው ብሎ የነገረህ ማን ነው? ከሰለፎች ጥቀስልኝ። ምሳሌ አሁን ኒዕማ ጸጋ የምትል ከሆነ እንደ አህባሾች ጸጋ ብለው ይፈስሩታል። ቢየደያ ቢኒዕመቲ ቢቁወቲ ይሉታል፣ በኃይል ይሉታል። ማን ነው የቀደማችሁ? እኛ ቁርአንን የምንረዳው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ቁጭ ብለው ከነቢያችን ስር በተማሩት በሰሃቦች አረዳድ ነው እንጂ በአንተ በደካማ አእምሮ አይደለም። ችግር የለውም። መርሐባ። ስለዚህ አደም ያ ከሆነ አየው ስማይ ችግር የለውም። ይጅሃለው እንግዲህ አላህ በእጅን ሰራው ካለ የሰው ልጅ አላህ በእጁን የሰራው አደምን ከጭቃ ምናምን ሲወካ ሌላ ጥያቄ ጠይቀኛ ሀቢብ እየጠየቅኩ ሌላ ጥያቄ ጠይቀኛለህ። ችግር የለም መልስልሃለሁ። እሱን ግን አሁን ጥያቄ መልስልኝ በቃ ችግር የለም። እኔ ስለማላቅ ነው እንግዲህ ያኔ ለማወቅ ፈልጌ ነው ካንተ ያንተን ተቀብዬ እኔ ቢባል ካላወቅኩም ትለኛለህ። እኔ እቀጥላለሁ ወደ ሌላው መልስልኝ። አንተ መሀል ላይ ገብተህ ጠየቀኝ ቅድም እንትን እያወራህ ያለው። ስለዚህ አንተ አላህ በእጁን ሁሉ ፈጠረ ካልከኝ አደምን ከጭቃ ከውሃ አውክቶ የሰራው አላህ በእጁ ነው ወይ አይደለም ወይ ነው ልጅ መልሷ ነው። ግልጽ እኮ ነው። እሱንም መልስልሃለሁ። አሁን ወደዛ ርዕስ እንዳታስቀይረኝ ነው እዚህ ጋር እያያዝኩ ያለሁት። ገብቶሃል? አዎ ነው መልስልሃለሁ። እንመጥበታለን። እሺ እና ስለዚህ አላህ ሱብሓነሁ ወተዓላ ተው እንጂ ሸዋ አጎቶቼ አታቀላቅሉ። እና ሊማ ኸለቅቱ ቢየደየ ሲል አላህ ከእጅ ውጭ ሌላ ነገር ካሰበበት አልኩ። ከእጅ ውጭ ሌላ ነገር ካሰበበት ሌላ ነገር አስቧል ብለው ከሰሃቦች የቀደመህ አለ? ከዚህ ቋንቋ እጅ ከሚለው ውጭ የተጠቀመ ከሰሃቦች አለ? አንተ እጅ ማለት የተፈለገበት ይሄ የኛ እጅ አይደለም። ምክንያቱም አላህ በእጅ አይገለጽም እያልኩ አይደለ? አይ በእጅ ነው እንደኛ እጅ ወደ ማሆን አልኩ። የአዳም ነግረኛል። ችግር የለውም። እሺ ልሂድልህ እኮ አልኩ። እኔ እኮ
እንደዚህ ሐዲስ እንደዚህ ምናምን ብዙ ወደ ሌላ እያስፋን ከምንሄድ በአጭር ስለ አደም ሲሰራ በእጁን የሰራው ብለኛል። እኔ ደግሞ እንደሰማሁት ከሆነ ወይ ደግሞ እንደተዓለምኩት ከሆነ ደግሞ ሰይድና ጅብሪል አፈር ከመሬት ምናምን ሁሉ ቀላቅሎ ነው የሰራው። ለሁለት ነው ሰርተውት ወይስ የአላህ እጅም ሰርቶ ከሆነ ሰይድና ጅብሪል አብሮ ሰርቶ ከሆነ ይሄ ነገር አብራራልኝ፣ አስረዳኝ። ያንተ የሚለው ሐሳብ እንደሚጋጭ አስረዳህ እኮ ነው። ሁለቱም ጭቃውን አፍርተዋል። ነገር የለም። አላህ Subhanahu Wa Ta'ala ቆይ ፋንዴ ልመልስለት አጭር መልስ። አላህ Subhanahu Wa Ta'ala በእጁ እንደፈጠረ ቁርአን ላይ የተከበረው ቁርአን ላይ እኮ ነው የተናገረው። ነው ቁርአን አልቀራህም። ምን ይላል አላህ Subhanahu Wa Ta'ala ቁርአን ላይ ሱረት አልአዕራፍ ላይ ቁጥር 12 ላይ ስለዚህ በደፈናው قال يا ابليس ما منعك ان تسجد አዳም ቁርአን እያነበብኩልህ ነው ማስረጃ። እሺ ሙስሊም አይደል? ችግር የለም አልহামዱሊላህ። ኦኬ قال يا ابليس ما منعك ان تسجد لما خلقت بيدي ምን አለው አላህ Subhanahu Wa Ta'ala ለኢብሊስ ያ ኢብሊስ አንተ ኢብሊስ ሆይ ما منعك ምንድነው የከለከለ أن تسجد لما خلقت بيدي በእጆቼ ለፈጠርኩት አካል ከማጎብደድ ምንድነው የከለከለ? ማንን? አደም አለይሂ ሰላም። በእጆቼ ፈጠርኩት ይላል። እሺ መርሐባ ተቀብያለሁ። ገብቶሃል እኮ እኔም እንደፈለኩ በደንብ አድርገው ገብቶሃል። ተቀብያለሁ ሐዲስ። እሺ በአንተ መንገድ እንሂድ። ሰይድና ጅብሪል መላኢካ አፈር እየቆነጠረ ጭቃ እያወካ ሲሰራው የነበረው ለምንድን ነው? አላህ በእጁ ሰርቸው ካለ የሰይድና ጅብሪል ስራ የታለ? እንግዲህ አምጣ። የሰይድና ጅብሪል አፈር እየቆነጠረ ሰርቻለሁ ያለው ማስረጃ አንጣሽ። መጀመሪያ ላይ ማስረጃው አምጥ። እሺ ከዛስ ላመጣል ለማስረጃ ሰይድና ጅብሪል እንደዚህ ታዞ ያለችውን ማስረጃ ላመጣ ነው። ከዛም በኋላስ ሻዳ ይዘህ ትገባለህ። ችግር የለም ምንም አሁን አንተ ካመጣህልኝ ሰይድና ጅብሪል አለይሂ ሰላም አላህ ሱብሓነሁ ወተዓላ አደምን ሲፈጥር አብሮ አብኩቶ ሰርቷል የሚል ማስረጃ ከቁርአንና ከሐዲስ ካመጣህልኝ፣ አዎ አብሮ ትክክለኛ የሆነ ሐዲስ ወይንም ደግሞ ቁርአን ላይ ካመጣህልኝ፣ እሺ አሃ ጅብሪል የሰራው አላህ አይደለም እያልከኝ ነው አይደል? ቆይ ኦኬ አደምን የፈጠረው ጅብሪል ነው እያልከኝ ነው? አዞት አላህ ለሰይድና ጅብሪል አዞት። አዎ ሰይድና ጅብሪል ነው የሰራው አላህ አዞት ማለት ነው እንጂ አላህ በእጁ አውኩቶ ሰርቶት አይደለም። አንተ ግን አላህ እጅ አለው ብለኸኛል። ሰይድና ጅብሪል ጭቃ እንዳወካ ማስረጃ ልነግርህ ነው። የኔ ማስረጃ ልንገርህ አላህ እንደፈጠረ አንደኛ ቁርአኑን ጠቀስኩልህ። ከቁርአኑ ሌላ ላጣለህ አዳሪሚ። እሺ ቆይ የኔ ማስረጃ ለማጣት አሁን እናንተን የሚፈርደን ማስረጃ ብቻ ነው። አጎቴ ማስረጃ ካላመጣህ መዳረቅ ነው የሚሆነው። ማስረጃ ካመጣህ የለም። እሺ ማስረጃ ላመጣልህ ነው። ማመጣው ማስረጃው ግን አንተ የምትለው አይደለም። ካንተ ጋር አታገናኝብህ። እኔ ሰይድና ጅብሪልና አላህ በእጁ አደምን አውኩቶ ሰርቷል አላልኩም። እኔ እንደዚህ አይነት ማስረጃ አይደለም ማመጣልህ። እኔ ማመጣልህ ማስረጃ ምንድነው? ሰይድና ጅብሪል መላኢካ ጭቃ እንዳወካ ሐውልት እንደሰራ ጀነት ውስጥ እንደዚህ አይነት የሐዲስ ማስረጃ ላመጣልህ ነኝ። አላህ በእጁ አብሮ ሰርቷል የሚል ግን አንተ ደግሞ ታመጣልኛለህ። አውኩቶ የሚለውን ማለት ነው። አይ ካልክ ደግሞ አሁን የቀድሞ ቁርአኑ በእጅ የሰራሁትን ለምን አትሰግድም ምናምን ካልከኝ፣ ምክንያቱም እጅ ማለት የኛ እጅ አይደለም ስለተረጎምኩት ይሄ ማስረጃ ለኔ ይመጣል አይችልም። ምክንያቱም አውቀዋለሁ ይሄማ ድሮስ ተቀብዬ፣ ምክንያቱም ለሰው ልጅ እጅ ስላልሆነ ማለት ነው። አላህ ግን ለሰይድና ማነው አባታችን አደም አውኩቶ ራሱን እንትን ብሎ ሰርቶት የምትል አንተ ነህ ማስረጃ ምን ያለብህ። ሰይድና ጅብሪል አውኩቶ ታዟል ለሚለው ደግሞ ሌላ አምጣልህ ማስረጃ። ኦኬ አሁን አላህ አብኩቶ ስለሚል ነገር አላወራም። አላህ ሰርቶታል። እንዴት እንደሰራው አናውቅም። ገብቶሃል አይደለም? አብኩቶም ይሁን ምንም አድርጎ ብቻ አላህ ሰርቶታል እያልኩ ለዚህ ማስረጃ ላምጣልህ አልኩ። ይህ ቅድሙን አያጠቅሻለሁ። ሌላ አድርገምልህ ከፈለክ ምን ይላል አላህ ሱረቱል ሂጅር ላይ ፈኢዛ ሰወይቱ አንተ አላህ በእጆቹ ነው የሚለውን አፊርም የምታደርገው ምንድነው? እሱ ሪልም አላህ በእጁ እንደሰራ ማሳየት ስትችል ነው። አይ በእጁ ካልተነካካ አንዱ በእጆቹ ብቻ ከተባለ አይ እሱን ማምጣት አንችልም የምትል ከሆነ እጁን ታዲያ በሌላ እሱ እንዳለው በቅወቲ ብሎ ቢተረጎመው ችግር አለው? ታዲያ እሱ እንዳለው በኃይሉ ምናምን ብሎ ቢተረጎመው በእጁ ካልሆነ ሪልም በእጁ ካልሰራው አንደኛ ቁርአን ላይ በእጄ ብሎ ተናግሯል። ሁለተኛ በእጄ ከሚለው ወደ ኃይሌ ለመሄድ ማስረጃ ያስፈልጋል። ከሰሃቦች ከቀደምቶች ነቢያችን ላይ ቁጭ ብለው ከተማሩ አካላቶች በኃይሌ ብሎ የጠቀሰ አካል ያስፈልጋል።
እኛ የምንረዳው ቁርአንን በእነዚህ ቀደምት ሰሃቦች ነው እንጂ በእኛ አእምሮ አይደለም። ገብቶሃል አይደል? ስለዚህ ቁርአን ላይ በግልጽ ቋንቋ አልኩ ያ እንስማማለሁ፣ ችግር የለውም እኔ። ስለዚህ እንደዛ ከሆነ እጁ ከጭቃው ጋር ተነካክቷል ማለት ነው። በእጁ ነው የሰራው። አላህ ሱብሓነሁ ወተዓላ አደምን ድምፅ አቋርጦብኝ ነበር። ምን አልከኝ? አደምን። ስለዚህ እንደዛ ከሆነ በእጆች የሚለው ሊትራል የሚተረጎም ከሆነ ስለዚህ አላህ አደምን በጭቃውን እንትን ሲል በእጁን የሰራው ሊትራሊ ጭቃው እና እጁ ተነካክቷል የሚለውን ያስይዛል ማለት ነው። አላህ ቁርአን ላይ የተጠቀሰው አላህ ሱብሓነሁ ወተዓላ አደምን በእጁ ስለመስራቱ እንጂ ጭቃ ከቦ አብኩቶ አንገላቶ ስለሚባል ነገር አልተጠቀሰም። እኛ ቁርአን ላይ የተጠቀሰውን በተጠቀሰው መልኩ ብቻ ነው የምናምነው። ዶዶት እጅ አለው፣ ባት አለው፣ እግር አለው፣ እነኚህ ነገሮች አሉት። ይሄንኛው እጁ ለአገልግሎት ካልዋለ ምንም ስራ ካልሰራ በእጁ የሚለው አይመጣውም ማለት ነው። ሌላ ርዕስ እየገባህ ነው። እሱንም እያስመለጥከኝ ነው። አሁን እኔና እሱ ነው ስለመጣለን ነው። አንዴ ቆይ የኔንም አንድ ሜክል አድርግና እጁ አገልግሎት ላይ ካልዋለ በእርግጥም ጭቃውን እንትን ብሎ ካልሰራው በእጅ ሰራ የሚለው ምሳሌያዊ ይሆናል። ሊትራሊ እጁ ከጭቃው ጋር መገናኘትና መነካከት መቻል አለበት። ያ ደግሞ ከሆነ ሌላ ምን ያመጣል? ሲያየው አፈሩ ራሱ አልጠፋም አደም የተፈጠረበት። ማን ይህን ማስረጃ የሰጠ? ምን አዲስ አለና አላህ ፍጥረትን እይታው እስከደረሰ ድረስ ፍጥረትን ያጠፋል የሚለው አደም የተፈጠረበት ፍጡር ነውና እሱንም ማጥፋት አልቻለም ነበር። ኤኖስ ቀጥሉ። በቃ እንቀጥልኛ ወደ አንተ እንመለሳለን እና አምጣልኛውን ማስረጃ እየጠበቁ ቁርአን መጀመሪያ አንቀድ ምን ብለኸኛል? ጭቃ በእጁ አኩት ነው ወራም ስልህ በምንም ይስራው ብቻ አላህ በእጅ ሰርቻለሁ ብናም ብሏል ብለኸኛል። አላህ አደምን ከጭቃ እንደተሰራ በቁርአን 38 ቁጥር 71 ላይ እየው ከጭቃ ሰራ ነው ይላል አላህ። አጎት እኔ አደም በጭቃ ስለመሰራቱና ስለመሰራቱ አይደለም እያወራሁ ያለሁት። አንተ ምን ብለኸኛል? አላህ ሱብሓነሁ ወተዓላ ጅብሪልን አዞት ጅብሪል ነው አደምን የሰራው ብለኸኛል። ማስረጃም ካለ ይወለቅ። አዎ ሰይድና ጅብሪል ነው ያወቀው። እሱ ነው በጣም ግን ጭቃ እንደሆነ መጀመሪያ ጭቃ እንደሆነ አደም ተረዳልኝ። እኔ እኮ በሄድ ያኔ አውቃለሁ። አታንሳልኝ። እኔ አምንበታለሁ። ማንሳት አይጠበቅብህም። ገብቶሃል አይደለም? አደም ከጭቃ እንደተፈጠረ እኛም ከጭቃ እንደመጣን አውቃለሁ። ስለዚህ መጥቀስ አያስፈልገን። አሁን የምታመጣልኝ ብቸኛ ነገር ምንድን ነው? አላህ ጅብሪልን አዞት አደምን አብኩቶ ነው ይስማን ነው አብኩቶ ነው የሰራው የሚለውን አምጣልኝ ማስረጃ። እኔ ተቃራኒው አመጣልሃለሁ። አዎ አንተም አላህ ራሱ ያወቀው የሚል ታመጣልኛለህ። እሺ ይሄ ሰው ያቦካ ይለኛል። እሳ ተመልሶ እዛው ይቦካል። ናግባ ማንን ነው? ወይት ነው የምሄደው? መረጃ ማምጣት አለባችሁ ሁለታችሁም። እኔ ማየው ላምጣልህ፣ እስከዛ ሐዲስ ላምጣልህ። ቆይ ሌላ ሐዲስ እሱ አንተም አታመጣም፣ እሱም እንትን የሚያመጣው አቃለኝ። እሱም ማቀው ሐዲስ ላምጣልህ፣ ልጨምርልህ፣ ችግር የለም። ከተለያየ ምድር ላይ አፈሯን የቆነጠረው ማን ነው? እሱ ቆይ ሐዲስ ላምጣና ችግር የለም ጠይቃለህ። እና ሌላ ግልጽ የሆነ ሐዲስ ላምጣለት። ምን ያህል መሰለህ? ዳሪሚና ላለካኢ ወልአጁር የሚባሉ ቀደምቶች ትክክለኛ በሆነ ዘገባ ከእብኑ ዑመር ከዑመር ረዲየላሁ አንሁ ልጅ ከሰሐቢዩ ታላቅ ሰሐቢ ከሱ የተዘገበ ሐዲስ ነው። ምን አለ? ኸለቀላሁ አላህ ፈጠረ አርባዕቱ አሽያ አራት ነገራቶችን ቢየዲህ በእጁ አራት ነገራቶችን በእጁ ፈጥሯል። አንደኛ አልዓርሽ ዓርሽን፣ ሁለተኛ አልቀለም እስክርቢቶን፣ ወዓደን ጀነት አልዓደንን፣ ወአደም አደምን። እነዚህ አራቶችን በእጁ ፈጥሯል አለ። ከዛ ምን አላቸው? ኩን ሁኑ አላቸው። ፈካን ሆኑ። እዚህ ጋር አቦካ አጨማለቀ የሚባል የለም። ሐዲስ ነው ይሆንና ሁኑ አላቸው። በሁን ከሆነማ ሌሎቹ በሁን ተፈጥረው የለ እንዴ? ለምን በእጆቹ ማለት አስፈለገው? አራቱን የነጠሉት ምክንያት እነኚህ ፕሮሰስ ስለሆኑ ነው። ሁንማ ከሆነ ከነኛ ጋር ለምን ተመሳሳይ አታደርገውም? ሁን ስላቸው በእጆች ተብሎ የተነጠሉት አራቱ
ሊትራሊ አላህ ፊዚካል ከፈጠረ በኋላ አዳምጠኝ። አላህ ከፈጠረ በኋላ ኩን ፈየኩን ሁኑ አላቸው፣ ሆኑ ነው። ሁን በማለት ፈጠራቸው እያልኩ አይደለም። አተደበልቃ ፉት አይ ተፈጠረ። እስክሪብቶ እሺ ብዕርን ፈጠራትና ሁኝ አላት። ምንድነው ሁኝ የሚላት? ከፈጠራት በኋላ ኦልሬዲ ተፈጠረች እኮ። አይ ለምንድን ነው ያለው? ሂክማው ጥበቡን እንግዲህ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። እኛ የምናውቀው ነገር የለም። እኛ አላህ ያለውን ብቻ ነው የምናጸድቀው። ነቢያችን ስለ አላህ ያሉት ነው የምናጸድቀው። ትርጉም የለውም እኮ የሆነ ነገር ለምሳሌ ሰራህ ከጨረስክ በኋላ ተሰራህ ብትለው ምን ትርጉም አለው? ወይንም ተሰራ ብትለው ምን ትርጉም አለው? ሰርተዋል ኦልሬዲ። ከሰራኸው በኋላ ተሰራ ብትለው ትርጉም አልባ ነው። ሌሎቹን ግን እንዲህ ሁን ሲለው ይሆናሉ፣ ሁን ሲላቸው ይሆናሉ። ይሄንኛው ግን በእጁ ካደረገው በኋላ ተደረግ ቢለው ምንድነው? ሰው ነንሴንስ። ኦልሬዲ እኮ በእጁ አደረገው። እስክሪብቶ ከፈጠረ በኋላ እስክሪብቶ ተፈጠረች በእጁ ከፈጠራት በኋላ እስክሪብቶ ተፈጠሪ። እንደዛ ማለት አይደለም። እንደዛ ማለት ሳይሆን አላህ ሱብሓነሁ ወተዓላ አደምን ፈጠረው አይደለም? አደምን ከፈጠረው በኋላ ሁን ማለት ተንቀሳቀስ ሊሆን ይችላል። አላሁ አለም፣ እኛ አናውቅም። እስክሪብቶም ጻፊ ሊሆን ይችላል። ሁን ማለት እኮ አደም ሁን ማለት ብቻ አይደለም። ኖ ፕሪሰፖዝ ያደረገውን እንስሳ የሆነ እንስሳ መፍጠር ሲፈጥር እንደዚህ ሁን ይለዋል። ያ እንስሳ ይሆናል አይደለ? ለምሳሌ ዝንጀሮ ሁን ሲል ዝንጀሮ እንደዛ እንዲሆን አድርጎ ነው የሚፈጥረው አይደለ? ቆይ ሁን ማለት ማለት ነው የሆነ ነገር እንዲሆን አደረገው ማለት ነው። እንዲሆን ማድረግ ብቻ ነው። ኦኬ ማንቀሳቀስ ነው። ሁን ውስጥ ነው ኦኬ። ስለዚህ አላህ የፈጠረው አደምን ለምሳሌ ግዑዝ አድርጎ ነበር ማለት ነው። መንቀሳቀስ ማይችል ነው በእጁ የሰራው። አላሁ አዕለም። ስለሌላ አላቅም። ይሄን የተረዳሁት እኔ። ከዛን አላህ ሁን አለው፣ ተንቀሳቀስ አለው፣ ተንቀሳቀሰ። ሌሎችን ግን አላህ ሱብሓነሁ ወተዓላ ሁን በማለት ብቻ ነው ያንቀሳቀሳቸው ነው። የፈጠራቸውም እንደዛ ነው። ማይንቀሳቀሱ እኮ አሉ። ስለ እነሱስ እሱማ የማይንቀሳቀሱ አሉ፣ የሚንቀሳቀሱ አሉ። አላህ በጥበቡ የሚንቀሳቀሰውን በሚንቀሳቀሰው አይነት መልኩ ፈጠረ። ሁን በማለት አላህ አንድ ትእዛዝን አይደለም፣ በአንድ ትእዛዝ ሁለት ነገራቶችን አይደለም፣ በአንድ ትእዛዝ 100 ነገራቶችን ከዛ በላይ ማድረግ የሚችል ታላቅ ኃያል ጌታ ነው። ምክንያቱም አላህ ራሱ ስለራሱ ኢነላህ ቃዲሩን ዐላ ኩሊ ሸይ ዶዶት ማለት ወደ ማምለጥ እንትን ስላደረከው ነው። በእጁ ከሰራው በኋላ ሁን አለው። ከተሰራ በኋላ ኦልሬዲ ብዙም ሁን የሚለው ከእጅ ንክኪውን ለመቀየር ስለፈለክ ነው ይህንን ያመጣውብህ። ምክንያቱም በእጁ ሰራው ከተባለ ሉክ በእጁ ሰራው ከተባለ አራት ነገር መነጠል ያስፈለገው ኢብሊስ ራሱ እንዲሰግድለት የተፈለገበት ምክንያት አንዱ እንደናንተው አባባል አላህ በእጁ ስለሰራው ነው አይደለ? ምክንያቱም ኢብሊስ ኖርማሊ በሁን የተፈጠረ ነው አይደለ? ስለዚህ አላህ አይሚን አደም ከኢብሊስ የሚለይበት አንዱ አደም በአላህ እጅ የተፈጠረ ነው። ሊትራሊ እጅ እንዳለው ማንንም አይመስል ካመንክ፣ ስለዚህ በእጁን የሰራው ካልክ ከሌሎች ፍጥረታት የተለየ ነው ካልክ እውነትም በእጁ ሰርቶታል የሚለውን አሁን የቴሌሄኛው ልጅ ጠፋ እኮ አንተ ወይ አህባሽ። ኤኒዌይስ ስለዚህ በእጁ ሲሰራው አደምን አላህ አይቶታል አላየውም? ማንን? አደምን። አደም አላህን፣ አላህ አደምን፣ አደም አላህን የሚባል ነገር አልተጠቀሰም። አይኑ ሳያየው ነው የሰራው። አላህ አደምን ሳያይ ነው የሰራው። አላሁ አዕለም። ስለዛ ነገር ቁርአን ላይ አልተጠቀሰም፣ ሐዲስ ላይ አልተጠቀሰም። ስላልተጠቀሰ ነገር አናምንም እኛ። አስቸጋሪ የሰራው አያየውም ማለት ከባድ ነው። አላህ እኮ ስለ ሁሉም ነገር ቻይ ነው። አላህ ሱብሓነሁ ወተዓላ አደምን ምስራቅ አስቀምጦ እሱ ምዕራቡ ነው ሁን ብሎ መስራት ይችላል። ገብቶሃል አይደለ? በሁን ነው የፈጠረው አደምን። አሁንም ወደዛ ልገባ ነው። ችግር የለም። አላህ ሱብሓነሁ ወተዓላ ምዕራብ በአቅጣጫ እየገደብኩት አይደለም። አላህ ሱብሓነሁ ወተዓላ ግን ምሳሌ ነው የምልህ። የትም ይኖር ግን በእጁ ነው ስቲል የሰራው። አዳምጠኝ መጀመሪያ ማለት ነው። አስል ላይ መሰረት ላይ አላህ ስለ ሁሉም ነገር ቻይ ነው ብለህ ካመንክ እንደዚህ አይነት ጥያቄዎች ሲጀመር ይቦካሉ በአንዴ። ምክንያቱም አላህ ቻይ ነው እያለ ዶዶት ላስረዳኝ
አይቦኩም። ለምን መሰለህ የፈለገ ብትሄድ እኔ እከተልሃለሁ፣ ችግር የለብኝም። ምክንያቱም ለውጥ ስለማታመጣ ጥያቄ ላይ የትም እሺ ይኸው ተከተለኝ፣ እኔ ለአንሳ ተከተለኝ እና የትም ችግር የለውም። እሺ አላህ ቻይ ነው የሚለውን ካረጋገጥ፣ አላህ በሁሉም ነገር ላይ ቻይ ነው የሚለውን ካረጋገጥ፣ አላህ ተዓላ አደምን ሲፈጥረው አደም እሱን ሳያየው መፍጠር ይችላል ማለት ነው። ኦኬ። ስለዚህ አላህ በእጆቹ እየነካካ ሲፈጥር እስሩ ያለውንም አካል አያይም ማለት ነው። በእጆቹ እየነካካ እያልክ በእጆቹ እየነካካ ያለውን እንዳጸደቅኩ አታስመስልብኝ። አሁን እኔ አላህ እንዴት እንደፈጠረው አናቅም አልኩ። በእጁ ነው የፈጠረው አይደለም። አላህ በእጁ ነው የፈጠረው። በእጁ ፈጠረ ማለት በእጆቹ ነካካ ማለት አይደለም። ሳይነካው ነው የፈጠረው። አናቅም። ነክቶት ነው አልነካውም፣ አልገለጸልንም። ያልገለጸልን ነገር አናረጋግጥም። በእጁ ሳይሰራ ከሆነ የፈጠረው እጅ ብለህ ለምን ታጸድቃለህ? ባቱም እኮ እሱ አካል ላይ ያለ ስለሆነ በባቱ ለምን አትልም? ባቱም እጁ ካልሰራ ባቱም እኮ አልሰራም እንደዛው። ምክንያቱም አላህ ስለ ሁሉም ነገር ቻይ ነው። ሳይነካካ መፍጠር ይችላል በእጁ። ኦኬ። ስለዚህ ለምን ሳይነካካ ከሆነ ለምንድን ነው እሱ በእጅ ተፈጠረ የምትለው? ምክንያቱም አላህ ቁርአን ላይ ስላጸደቀልን። ኦኬ። ቁርአን ላይ ካጸደቀልህ ደግሞ ለምንድን ነው አልተነካካ የምትለው? አልተነካካም ሳይሆን እንዴት እንደፈጠረው አናቅም ነው እያልኩ ያለሁት። በእጁ ብሎሃል። እንዴትማ ከሆነ በእጆቹ ፈጠርኩት ነው። በእጁ አለ ማለት አላህ በእጁ አቦካ ማለትን አያመላክትም። አላቦካ የሚልን እስኪ ማስረጃ ስጠኝ፣ አንድ ብቻ። አቦካ የሚለውም ማስረጃ ስጠኝ። በእጆቹ ብለኸኛል፣ ተስማምተናል። እሱ ላይ በእጆቹ ማለት አቦካ ማለት ነው። አላህ እጅ እንዳለው ታምናለህ? ስማ፣ እኛ የሆነን ነገር ምክንያቱም ለመሰለህ ፈጥሮ ከጨረሰው በኋላ አደምን ቀኝ ትከሻውንና ግራ ትከሻውን እንደመታን የማስረጃ እመጣልሃለሁ። ንክኪ ነው። መታ አደረገው ማለት ንክኪ ነው። አንተ አልተነካካም የሚል ማስረጃ። አሁን ምሳሌ ነው የምልህ። አሁን እንኳን ከአላህ እንውረድና ፍጡራኖች ዓለም ላይ ሳይንቲስቶችን ስንመለከት የሆነን ነገር መፍጠር አይችሉም፣ ህይወት መዝራት አይችሉም። ግን አንዳንድ ሮቦቶችን ሊሆን ይችላል የሆኑ ነገራቶችን ሳያቦኩ በማሽን በምን እየፈጠሩ እኮ ነው። ይሄ ስለ ፍጡር ነው እየነገርኩ ያለሁት። እነዛማ ከሆነ እኮ በእጅ አይባልማ። እስኪ በሆነ በሌላ ነገር ከሆነ ፈጥሮ ነው የፈጠረው። አላህም ደግሞ በሌላ ነገር ከሆነ ወራ ምን ተብሎ ነው የሚወራው? ልስን ችግር የለውም ምንም ተብሎ ይወራ። ስለዚህ አላህ ፈጥሮ ፈጠረበት ማለት ነው። የሆነ አካል ፈጠረና ያ አካል ቅድም አጎቴን ለምን ተከራከርከው? ካዳ አጎቴ ያለውን አሁን ዶዶት አመጣው። ሳይንቲስቶች አለ ሮቦት ይፈጥሩና ያሰራሉ። ስለዚህ ሮቦቱ ስለሚሰራላቸው እነሱ ሰሩት ይባላል። አጎቴ ያለው ትክክል ነው። ታዲያ ጅብሪልን ፈጠረ፣ ጅብሪል ደግሞ አደምን ፈጠረ። ፈጥሮ ፈጠረበት ማለት ነው። እንደዛ የሚባል ታሪክ አሁን ምን አላህ በእጁ ፈጠረ ስለ እኮ የአጎቴን ነው ያመጣው። አሁን ሳይሰራ በእጁ የእኛን ሀሳብ ወስደህ አንተ ነህ እየፈረድክ ያለው። ገብቶሃል? እኛ የምናወራውን አይደለም እያወራ ያለው። እና ምን አለ መሰለህ ቆይ እንጂ ምክንያቱም ምን አመጣ መሰለህ፣ እሱ ሳይሰራ በሌላ አካላት ያሰራል ማለት አጎቴ ያለው እኮ ተመሳሳይ ነው ከዚህ ጋር። ካዳ ሮቦቶችን ኤግዛምፕል አመጣ። ለምሳሌ አንድ ሳይንቲስት ሮቦት ፈጥሮ ያሰራል። which means ያ ሮቦት ለሱ ይሰራለታል። ስለዚህ ሮቦቱን ስለሚቆጣጠረው ሳይንቲስቱ ያ ሮቦቱ ቢሰራም ለሰውየው ነው እንትኑ የሚሆነው። ሮቦቱ እንትን ስለማይ ገብቶኛል፣ ሀሳብ ገብቶኛል። እኔ እዚህ ጋር ደግሞ የሆነ ነገር ፈጠረ፣ ያ አካል ደግሞ ታዘዘና ላለ እኔ አሁን እዚህ ቦታ ላይ ሮቦቶችን ሳይንቲስቶች እንደሚፈጥሩት አላህ አደምን በዛ አይነት መልኩ ፈጠረ እያልኩ ሳይሆን እዚሁ እንኳን ዱንያው ዓለም ላይ እያልኩ ነው። ዱንያው ዓለም ላይ ፍጡራኖች እንዲያስገው እያስገኙ በእጃቸው ፈጠሩ እየተባሉ ነው እያልኩ ነው። ገብቶሃል? ሰዓት ሄዶብናል። አሁን ይበቃናል። አይሻልም? እንግዲህ አላህ ይስጣችሁ። ቃል አለ የቅድስን ያሳየ ትርጓሜውን ያሳየ ሜይ ቢ ኔትወርክ ፈጠል ያሳየኝ እንዴ እኔ መዋሽ መስሎ ነው ያለው። ይታያል ነው? አዎ ይታያል። አዎ ይታያል። አመሰግናለሁ። ምን ይላል? በእኔ ስም ስላመነ በወንጌል ስለጸና በእኔ ስም አምኖ በወንጌል ጸንቶ በቤቱ ንብረቱን፣ ወንድሙን፣ እህቱን፣ አባቱን፣ እናቱን፣ ሚስቱን፣ ልጆቹን የተወ 100 እጥፍ ድርብ ወንድም እህት፣ 100 እጥፍ ድርብ እናት አባት፣ 100 እጥፍ ድርብ
ሚስት ልጅ ያገኛል። አሁን 100 እጥፍ ድርብ ወንድም እህት፣ 100 እጥፍ ድርብ እናት አባት፣ 100 እጥፍ ድርብ ሚስት ልጅ የሚያገኝ ሆኖ አይደለም በየሄደበት ቅድም እፎይ እንዳለ ማለት ነው። በየሄደበት የወንድምነት፣ የእህትነት፣ የአባትነት፣ የእናትነት፣ የልጅነት ስራ የሚሰራለትና ስለሆነ ነው እንጂ አለ። ምን ማለት ነው? ታዲያ ምን አገናኘው? መንፈሳዊ ነገርና ይሄ ምን አገናኘው ማለት? እፎ ያለው እኮ መንፈሳዊ አባትና እናት ልጆች ወንድሞች ይሆኑለታል ነው ያለው። ገብቶሃል አይደለም? አሁን ክፍል ውስጥ ያለው ምንድን ነው አይደለም? ክፍል ሙክረሚናው እንደዛ ነው። እዚህ ጋር ራሱ ማለት ነው እፎይ በራስ ላይ ነው መልስ ይሰጠብህ። እሱ እርሻዎቻችሁ ያለው ሚስቶቻችሁ እንደሆነ እዚህ ጋር ግልጽ አድርጎታል ነው እንጂ አይደለም። እዛ ለእርሻ የተጠቀሰ ለምሳሌ ንብረት ይኖራል። እምነት ስቀይር ንብረትን ሊወስዱብህ ይችላሉ። እናት አባቶች ሊከዱ ይችላሉ። እህትህ እዛ ልከዳ ትችላለች። ሚስት ልከዳ ትችላለህ። እዛ ጋር ብዙ ነገር ጥለት ትመጣለህ እዚህ ስትመጣ። ስለዚህ እነኛን ያጣሃቸውን እዚህ ክርስቲያናዊ ህብረት ውስጥ ስገባ ግን እነኚህ ጥፎ ነው ታገኛቸዋለህ። ጥፎ ነው ኢንሴንስ ምንድነው እሱ? እንደ እናት የሚሆኑ እንደ አባት የሚሆኑ እንደ ሚስት የሚሆኑ ንብረትም ቢሆን ደግሞ እግዚአብሔር ይባርክልሃል። እዛ 100 ብር አግኝተህ 100 ሺህ ብር ከሚኖርህ በላይ እዚህ 100 ብሯ እንደ 100 ሺህ ብር ልትባረክልህ ትችላለች። እግዚአብሔር በጸጋው ያከብረሃል፣ ያልቅሃል፣ ከፍ ያደርግሃል ማለት እንጂ ስጋዊ እንትኖችን አባቶችን፣ ስጋዊ እናቶችን፣ ስጋዊ ሚስቶችን፣ ስጋዊ ልጆችን ማለት አይደለም። ለዛሬ ብቃ ወንድማችን። እሺ ጠይቅ ልውጣ። በቃ አሁን ከነሳበት ሀሳብ እና አሁን እያልከኝ ያለው መንፈሳዊ እናት ይሆኑታል፣ ልጆች ይሆኑታል፣ ወንድሞች ይሆኑታል ማለት ነው የተፈለገበት እያልከኝ ነው። እሺ ንብረቱ ላይ ስመጣ መንፈሳዊ ንብረት ሊሆንለት ምን ማለት ነው? ሀሳብ ይሰጣል። እግዚአብሔር ይባርክልሃል። እዛኛው ላይ ይባርክልሃል ሳትል መተህ እዚኛው ላይ ይባርክልሃል። አያስኬድማ። ይሰጥሃል ነው እያለ ይሰጥሃል ነው እያለ ያለው እግዚአብሔር ይሰጣል። ንብረት የሚሰጠው እግዚአብሔር አለ። ንብረት እግዚአብሔር አይሰጥም ትላላችሁ። እሱን አይደለም እያልኩ ያለሁት። አሁን መንፈሳዊ እናት ይሆኑለታል እያልክ 100 እጥፍ መንፈሳዊ እናት ይሆኑለታል ካልክ በኋላ መንፈሳዊ ንብረት ይሆኑለታል 100 እጥፍ መንፈሳዊ ንብረት ይሆኑለታል ማለት ነው የሚያስኬደው አይደለ? በለው ችግር የለውም። መንፈሳዊ ንብረት ይሆንለታል በለውና፣ ምክንያቱም ጤንነት ሀብት ነው፣ ንብረት ነው። እዛ ማይኖረን ጤንነት ይኖርልሃል። እሱ ራሱ ሀብት ነው፣ ንብረት ነው። ሀብት ይባረክልሃል። ባለጸጋ መንግስተ ሰማያት ከሚገባ ድሃ በመርፌ ቀዳዳ ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል ይላል። ባለጸግነት ሀብት ንብረት ምንም ጥርጉም ከሌለ ድሃ ነህ እኮ ኖስ። ስለዚህ እግዚአብሔር ያከብርሃል፣ እግዚአብሔር ያዋርድሃል። ማይሆን ነገር ስገባ እግዚአብሔር እንዲያከብርህ ደግሞ እግዚአብሔር ይባርክልህም እግዚአብሔር ስለሆነ እግዚአብሔር ከፍ ያደርጋል፣ ይባርክልሃል። እንዴት ይባርክልሃል? 100 እጥፍ አድርጎ ሊባርክልህ ይችላል እሱ። እና እንደዛ ነው። ሜይ ቢ አረብኛውን ያመጣኸውን ግን አንብበው አንተ ራስህ። ያመጣው ለዛ ነው ግብጾች